రాములో రాములా నన్నాగం చేసిందిరో రాములో రాములా నా పానం తీసిందిరో రాములో రాములా నన్నా నకాబలు నకాబలు አረጃ እባክሽ እኛ አንድ ቡድን አይደለን እንዴ? ነቃበሉ ነቃን አይደል እንዴ ወንድሜ? ትርጉም ከኤቶኤም ፕሮዳክሽን ነቃበሉ ምንድነው አባዬ ማታ አረፈ በድጋሜ ጸጥ ብለህ ቁርስን ጨርስ እንደይመስለኝ እማዬ ማብላት ትወዳለች ማታ ለአንተ እርግጫ ጧት ደግሞ ለኔ ፓራታ ጫማ ትበላለህ ካመጣሽ አምጪ ከምግብ በኋላ አድርጌው እሄዳለሁ ባልቶ ለትምህርት ቤት ቦርሳን ይዘና ረፍዷል አንድ ልጅ መጠበቅ አልቻልም ሌላ አንድ እንውለድ ትለኛለህ ያን ችግር የሳሳተ ቦታ ካረፈ ሁለተኛ ልጁን ለማግኘት ያቀተናል አዲ ወተት አልጠጣም ዛሬ ስማን ፐርሻንት ሳህኖችን እንዳለ መስኮት ቧንቧ መብራት ሁሉንም ነገር ዘግቼን የሚሄደው ሳህኖቹን አስገባለሁ ሄልሜትንም ይዘድ እኔ አስቤያለሁ ማታ ማርጌው ልተኛ ቻው ቻው ለዱ ቻው አዲ ቻው አባዬ አዲ ቆይ ያዝ ቴንክ የቱልሲ ቅጠል ያዝ አዲ እማዬ አባዬ ለምንድን ነው ሁሌ በርግጫ የምትመጪው የአባትን ጥያቄ ከጠየቅ አሁን ዛሬም እመጣዋለሁ ምሳን ጨርስ ወንድሜ መኪናውን ቀስ አድርገህ ንዳ ቀስ እኮ ብሎ ነው የሚሄደው ስማኝ አዲ አውቃለሁ ማዬ እጄን ታጥቤ እበላለሁ የውጭ ምግብ አልበላም ባይል አሮጥም አፈር ላይ አልጫወትም ከትምህርት ቤት ቀጣ ቤት ነው የምመጣው እወዳለሁ እሺ አንተም በለኛ እወድሻለሁ ማዬ ሂጂ ምን ሆንሽ ኧረ ንዳው እንጂ ሄሎ አዲ ስልክ እያነሳን ነበርም እኮ ሽንት ቤት ነበርኩ አማዬ ሽንቴ መጥቶ ነበር እና 2 ደቂቃ አናግሬ መግባት አችልም ኧረ እማዬ በ2 ደቂቃማ ግድቡ ይፈርስ ነበር ሙሉ ቤቱ ይወሰድ ነበር ታውቃለህ አይደል እንደምጨነቅ ኧረ እማዬ በሁሉ ነገር ለምንድን ነው የምትጨነቂው ከትምህርት ቤት አርፍጄ ከመጣው ጭንቀት ምሳ አሳንሼ ከበላው ጭንቀት ብዙ ከጓደኞቼ ከጫውኩ ጭንቀት ምስኪን ልጅ ሊድ ቢል የት ሄድ አምናለሁ አማልክቱን እንዳና አቅመ ቢስ አድርጎ ነው የፈጠረኝ ታዲያ እኔ በዚህ ነው ምን ላድርግ ስራ ስሪ ለኔ ወይ ሞባይል ስልክ ግዢልኝ እሺ በይኝማ እየጥሩ እሺ በይኝ የቤት ስራን ሰርታል ቻው ኧረ አባዬ በዚህ ጌም እኔ አባት ነኝ ቆይ አሁን አሳያለሁ ያዝ ምን ነበር ያልከው ማን ነው አባታው ልጅ አባት ነው እሺ ይኸውላ ጌም ሲሰሩ በከበዲ ግጥሚያ ለምን አንድ ጌም አይሰሩም ኧረ እማዬ ጌሙማ ይሰራል ግን ማን ይጫወታል ስማ ትንሹ
በሶስት ነገር ጉዳይ መቼም እንዳትቀልድ በአንተ በእኔ እና በከበዲ ግጥሚያ በላውን ተጫወት አናግራቸዋለሁ እስቲ ጌም የሚሰሩትን በከበዲ ላይም የሆነ ቀውጥ የሚያምር ጌም እንዲሰሩ ጫማ ትበላለህ በአንቺ እጅ ምንም ነገር እበላለሁ እያለ ነው አረ ከርግጫ ጥሩ ነው क्या बोल रही है तुम्हारी स्कूल की मम्मी व्हाट्सएप मंडली ምን አሉ ያንቺ የትምህርት ቤት የዋትስአፕ ግሩፕ ጓደኞች እናቶች የሰምርቲና በጣም ደስተኛ ነች በሂሳብ ለመጀመሪያ ጊዜ አንደኛ ወጣለች በቃ ሰኞ ምን አረ ወላጆች የዋትስአፕ ወሬ किसका फोन है የማን ስልክ ነው የሜኑ ስልክ አረኔ ላናግራት አረስተኝ ስጠኝ ቆይ ላናግራት ፐርሻንት कुछ नहीं कर सकता ሳትመታ ምንም ነገር አታርግም አይደል ሄሎ እንዴት ነሽ የኔ ፍቅር दिल के गोडाउन में रेड करेगी የኔ ልብ መጋዘን ትፈትሻለሽ ፍተሻ ለማድረግ እኮ ነው መጣው አንቺ ከተማ አቀባበል ዝግጅት አድርግልኝ ቦፓል ልመጪ ነው लड़का देखने के लिए ወንድ ለማየት ነው ወንድ ለማየት አይደለም ሴቶችን मुझे पता था तेरा टेस्ट डिफरेंट አውቅ ነበር ያንቺ ምርጫ የተለየ እንደሆነ ዝም በይ እብድ दोनों እኔና ዱጉላልቀ ሁለታችንም በፌዴሬሽኑ በኩል ቦፓል እንመጣለን የከበድ አዲስ ችሎታ ያላቸው ልጆች ለመፈለግ አንቺ ጉልበቷም ያዛችን नहीं पकड़ रही हो ካቺ ለምን አትይዥም እጅሽ ላይ እና ተቀበተሻል እንዴ በእንጂ ምን ነበር ያልሽው አንቺ በጣም ትናፍቀኛለሽ ጓደኛዬ हमारे पुराने दिनों को ያንቺና የኔ ድሮ ቀን मिल लेना संडे को ስመጣ እሑድ እንገናኛለንማ እሑድማ ያዲ भरोसे और पति को छोड़ो भगवान ልጅሽን በባል እምነት ባልሽን ደግሞ በአማልክቱ እምነትና ጸጥ ብለሽ እኔን ለመገናኘት ነው ያለዛ ቤትሽ መጥቼ አፍንሻለሁ በመዝጋት ነሽ በንበንቦሌ मम्मी आप जा रहे हो እማዬ አንቺ ልትሄጂ ነው मेरा टेस्टेशन कौन करवाएगा ማን ቤት ስራዬን የሚያሰራኝ እኔ አሰራለሁ እሺ बाय ቻው दिख रही हो በጣም ቆንጆ ሆነሻል देखो कहाँ निकल पड़े እማዬ በወድ ወዴት ነው ሄደችው तुझे पता ልጅ ነግሬያ ነበር चीजों के लिए बड़ी टची है እናትክ मैं ለሶስት ነገር ስሜት ያነች ብዬ ለአንተ ለኔ እና ለከበዲ ये क्या है ምንድነው ብሎክ ላይን क्यों मैं जान नहीं है क्या የቦፓል ሴቶች ጉልበት የላችሁም ይሄ ምንድነው የቦነስ መስመር በጣም ጥሩ ይኸውላችሁ ዛሬው ነገር ቤተሰቦቻችሁ እንድታገቡ ጫና ይፈጥሩባችኋል ጥሩ እኔም ምን ላድርግ ይሄ እድሜ ግን ከበድ የምትጫወቱበትና የምትማሩበት ነው እና ራሳችሁን እንዴት ነው የምታድኑት ठीक लड़के के रिश्ते को ठुकराने जैसे ከበድ ላይ ውጤት ማምጣት ማለት የሴት የወንድ ዝምድና እምቢ እንደማለት ነው ላሳያችሁ በሉሽ लाइन क्रॉस करके አሁን ብሎክ ላይን አልፋችሁ መግቢያችሁን አረጋግጡ ከዛ ወደ ውስጥ እንደገባችሁ ፊት የማሳየት ስነ ስርዓት እዚህ ቦነስ መስመር ላይ አንድ የቦነስ ነጥብ ወሰዳችሁ አሁን ፊት የማሳየት ስነ ስርዓት ፈጽማችሁ እና ከወንድ ቤተሰብ ማንም ነካ አድርጉ ጥሩ आएंगे उसके माँ में चाहे አሁን የእሱ አጎት አክስት ምናምን ይመጣሉ እናንተን ለማነቅ बन के इस तरफ से आए እነሱ ወደዚህ ሲመጡ እናንተን ለማነቅ पकड़ो एंकल እስቲ እኔን ያዥኝ እዚህ ጋር अब हम क्या करें እሱ ያዘችኝ አሁን ቁርጭምጭሚቴን ምን ላድርግ ቁርጭምጭሚቴን አስለቅቄ पतली गली बनाकर አዳራሹን ቀጭን መቄሻ መንገድ አድርጌ ወደ ራሴ ቦታ ተመልሼ እመጣለሁ ገባችሁ እናንተ አሁን ሰውነታችሁን አላቁ የሆነ ሰው ተገናኝቼ እመጣለሁ በሉ ሰውነታችሁን አላቁ ጀያ आपका स्वागत है እንኳን ድራመጣሽ አንቺ ወደ ትግል ተጫዋቾች ሜዳ አረ መናፈሻ ከፈች ከበድ ካልተጫወቅኩ ምን ላድርግ የሆነ ነገር መስራት አለብኝ አላመንኩም ከ7 ከ8 ዓመት በፊት እንጫወት እንደነበር እኔ 7 ዓመት ከ2 ወር ከበድ የሚባል አልተጫወቅኩም ታውቂያለሽ አንቺ ከሄድሽ በኋላ ቡድኑን ሙሉ 1 ዓመት አቆየሁት ተመልሰሽ ትመጫለሽ ብዬ አስቤ ነበር አንቺ ያዲጤነት ታውቂያለሽ ፐርሻንት ቦፓል ለስራ ተዘዋወረ በቤት ስራ እንደዚህ ተጠመድኩኝ ተመልሼ መምጣት አልቻልኩም እውነቱን ልናገር እስከ ዛሬም ከከበዲ ጋር ለዚህ ነንኩት नेशनल टीम को दे सके ጂያኔ ገምን መሰለች አንድ ተጫዋች ለብሔራዊ ቡድን ልስጥ ብዬ አረ እንደዚህ አይነት አድናቆት ከዚህ በፊት አድንቀሽኝ አታውቂ ምንድነው कैसा होता है የቦፓልን ችሎታ ስመለከት ግን እንደዚህ ምን አይመስለኝም ስሜቴ አሰልጣኝ ነሽ እኔ ላስተዋውቅሽ ልጆችን ሴቶች
ሰልፍ ያዙ፣ መስመር ያዙ። ኑ ኑ። जानते हो ये कौन है? ታውቃላችሁ እሷ ማን እንደሆነች? ማነች እሷ? ጂያን ይገም इंडिया कैप्टन 2 የህንድ አምበል በ2010 ቡድን बेहतरीन रेस। የእስከዛሬው ምርጡ መሪና ተጫዋች። በሉ ምርቃት ተቀበሏት። አረ በይ 50 ብር ስጪ दीदी एक रेड हो जाए እህቴ፣ አንድ እንጫወት። አረ ሙሉ ብሎ ነው ላልቷል። መቼ ነው መጫወት እችልና? እናንተ ተጫወቱ፣ እኛ ሳምቡሳ እንብላ። हम लोग कैंटीन में हैं। ካፌ ነን እኛ። በቃ እናንተ ልምዳችሁን ቀጥሉ። ፕሪቲ አንቺ አለማምጃቸው ከውጭም እያየናችሁ ነው። እሺ हाँ दी। አቤት አዲ፣ ये बात सच है क्या? ይሄ እውነት ነው እንዴ? 25 मिनट्स में पिज्जा नहीं በ5 ደቂቃ ውስጥ ፒዛ ካልመጣ ፒዛ በነፃ ነው የሚሰጠው? አላውቅም ለምን። በእሺ ዛሬ ታውቂዋለሽ አዲ። ሄሎ फ्री पिज्जा तो आया नहीं, उल्टियां आ गई। በነፃ ፒዛ ሳይመጣ ማስታወቅ መጣው። ሂድ አንተ በቃ ተዘጋጅ። कल रात की 2 स्लाइस बची हैं, लेके आऊं? የትናንትና ማታ 2 የተረፋለ ይዤ ልምጣ? ይቅርታ እማዬ። प्रशांत ፐርሻንት डॉक्टर के पास ले जाना। አዲን ዶክተር ጋር ይዘን መሄድ አለብን። እኔ ይዤ እሄዳለሁ። नहीं मैं ले जाती हूँ। አይ እኔ ይዤ እሄዳለሁ። አንተ ወደ ቢሮ ስትሄድ ብቻ እኛን ሸኘን። आदि मुंह खोलो, አዲ አፈን ክፈት बोलो आ। በላ። बेटा पेट तो है तुम्हारा ልጄ जैसा, ሆድክ የጉንዳን ነው፣ የምትበላው ደግሞ እንደ ዞን ነው እና ከሚገባው በላይ ስትበላ እኮ አስመልሶ ይወጣል። በል ተነስ ተነስ ና። वैसे तो बच्चे पिज्जा ለነገሩ ልጆች ፒዛና ፓስታ ያስተርፋሉ። የእሱ ግን ሁኔታ እንዴት እንደሆነ አንቺ ታውቂያለሽ። ዶክተር አይሰማኝም። እሱና አባቱ የውጭ ምግብ ብቻ ነው መብላት የሚፈልጉት። मम्मी का दिमाग खाया। የእናትህን አእምሮ በላ። አሁን ደግሞ ኪንን ዋጥ። कल तक ठीक हो जाएगा। እስከ ነገ ደህና ይሆናል። भाभी የወንድሜ ሚስት እንዴ ጂያ ነይ ግቢ። ቢሮ ላይ ነው ረፍዶብኛል። ये እንዴ ምን ነው? እሱ ከጧት ጀምሮ እያስታወቀው ነበር። እስቲ तो यहीं छोड़ जाना इसको। እዚሁ ተሽጂ። ले ले ምግብ ከበላ በኋላ መድኃኒቱን ስጩ። ተቀበላት አዲ። खिचड़ी तो चलेगी ना? እሺ ኪችሪ ቢበላ ችግር የለውም አይደል? አዎ ችግር የለውም። ከአቻር ጋር ምንም ተንኮል እንዳትፈጽም። ሄዴ ነው በሽ खिचड़ी चार के साथ ኪችሪ ከአቻር ጋር ठीक हो जा, फिर तुझे खूब जो आइसक्रीम ደህናውን በደንብ አይስክሬም አበላለሁ። እሺ हाँ उल्टियां तो रुक गई हैं अब। አዎ ማስታወቁ ቆሟል። አዎ መድኃኒት ሰጥቻለሁ። ऑफिस आई तो फिर በቃ ቢሮ ገብቻለሁ። መልሼ እደውላለሁ። ሩፓል सुबह से ሁሉ ነገር ሰላም ነው? ከጧት ጀምሮ እየተፈለግሽ ነው። नमस्ते सर। ሰላም አለቄ ጠራኝ तो እና सब मिल गई आपको। ጊዜ አገኘሽ አንቺ በመጨረሻ 1 घंटे काउंटर बंद रहने से पैसे አንድ ሰዓት ቦታው ዝግ ስለሆነ ተጓዦች ምን ያህል ችግር እንደሚገጥማቸው አንቺ ትረጃለሽ። कहाँ थी? የት ነበርሽ? सर वो बेटे की तबीयत खराब। ልጄ ታሞብኝ ነበር አለቄ። ወደ ሆስፒታል ይዤ ሄጄ ነበር። እሱ ጂያጂ ያ ቀን አልፏል። አንቺ ለባቡር ጣቢያ ቡድኑ ከበድ የምትጫወችበት የነበረው የባቡር ጣቢያው ተራ ሰራተኛ ነሽ በአሁን ሰዓት። እረፍት ከፈለግሽ መጀመሪያ እጅሽን ዘርግተሽ ነው መጠየቅ ያለብሽ። ያለዛ ለዘላለሙ ስራሽን ታጫለሽ። በተቻለው ፍጥነት አይሙሬ ስር ይህን ነገር ብታስገቢው ጥሩ ነው። እሺ और हाँ ደግሞ 1 घंटे लेट आई है। አንድ ሰዓት አርፍደሽ ነው የመጣሽው። ስለዚህ 2 ሰዓት ተጨማሪ ሰርተሽ ትሄጃለሽ።
आदि सो गया? አዲተኛ ተኝቷል። बात किए? ምንም ሳያወራ मैं तो जाग रहा हूँ। እሱ ተኝቷል። እኔ ግን አልተኛውም። ከኔ ጋር አውሪ አንቺ። एक वक्त था जब 300 दिन की छुट्टियां भी मारती थी। አንድ ወቅት ነበር እኔ ሳምንት ሙሉ ረፍት ቦትድም ማንም ምንም የማይናገርኝ። ዛሬ አንድ ሰዓት ባረፍድ አለቄ ስድብ አሰማኝ። जब इंसान का वक्त बदलता है ना, የሰው ጊዜው ሲቀየር የለም उसके लोगों का रवैया भी बदल जाता በአካባቢ ያሉ ሰዎችን ባህሪያቸው ይቀየራል። እኔ ግን እኮ አልተቀየርኩም። है। और अब भी उल्लू। አንተ አሁንም ያው ነህ፣ ድሮም ያው ነህ። እመቤቴ से बन गया। ይሄ ሞኝ በአንቺ ታሰረ። ያለዛ ዛሬም ሴቶች ይሰለፉልኛል። कहाँ है लड़कियों की लाइन? የታለ የሴቶች ሰልፍ? मुझे तो नहीं दिख रही। ለእኔ ግን እየታየኝ አይደለም። ተይ በቃ मम्मी मुझे लगता है आज እማዬ शेप बनाऊं। እንደ መስለኝ እኔ አሁን नहीं मिलेगा। Come on, ደህና ነኝ። የውጭ ምግብ አታገኝም። ኧረ እማዬ ትንሽ ከፍ አድርገሽ አስቢ मैं रेस में पार्ट लूं। እባክሽ። ውድድሩ ላይ ልሳተፍ። ማክሰኞ የስፖርት ውድድር አለብኝ። አንድ ውድድር ያው 100 ሜትር ብቻ። थोड़ा हवा का मिला के እኔና አየሩ ተቀላቅለን የማሸነፍ ሙሉ እድል አለን። ቢያንስ ሶስተኛ እወጣለሁ ባላሸንፍ እንኳን። पापा ने हाँ बोल दिया है। አባዬ እሺ ብሎ ተስማምቷል። ባልጥሩ እሺ፣ አመሰግናለሁ ማዬ። सुन बबलू, ስማኝ በብሉ፣ मैं पार्ट ले रहा እኔም ውድድሩ ላይ እሳተፋለሁ። ለጊዜው አንድ ውድድር ብቻ። አየኔ ሙሉ ትኩረቴን ውድድሩ ላይ ነው ማድረግ የምፈልገው። ምን ያርግ ምስኪን፣ ስፖርት ደም ውስጥ አይደል እንዴ ያለው? जल्दी आ जाना वरना फ्रंट रो में बैठने को नहीं मिलेगा। ቶሎ እንድትመጪ፣ አለዛ ፊት ለፊት ወንበር ላይ ቦታ አታገኝም ለመቀመጥ። መልካም እድል ይግጠም። አመሰግናለሁ። पिछली बार लेट हुई थी, उसने कितना सुनाया था? हाफ डे। ባለፈው ሳረፍድ ምን ያህል ነው የተናገረኝ? ሰዓት ብጠይቀው አሁን ትንሽ ረፍት ይናገረኛል። በእሑድ ቀን ያደርጉትም እንዴት የስፖርት ቀን? और तुम नहीं आई तो አንቺ ካልመጣሽ አዲ በጣም ያድራል። አሁን ምንም ማድረጋችም እሞክራለሁ። እስቲ जावेद जी, ጃቪር ጂ मूड कैसा है? የአለቃይ ሙድ እንዴት ነው? አሁን እኔ ራሱ ቁጣ ሰምቼ ነው የመጣሁት። የመጨረሻ ዙር የ100 ሜትር ተጁ ቸንድራ ቢጫ የለበሰው፣ አረንጓዴ የለበሰው አዲ፣ ቀይ የለበሰው መልቪንደር ሲንግ፣ ሰማያዊ የለበሰው ድክሻ መቴል። ዝጋጁ፣ ሩጡ። በል አዲ፣ አዲ ሩጥ፣ በል አዲ በል። በጣም ጥሩ። मुझे यकीन नहीं हो रहा, आदि थर्ड आया। እኔ አላመንኩም አዲ ሶስተኛ መውጣቱ። በጣም ነው ናፈቀኝ። ችግር የለውም። ኧረ गुस्सा है। አሁንም ተናዷል። አዎ गुस्सा तो है। ተናዷል። እሱማ कोई नहीं, तुम्हारे ችግር የለውም። አንቺ እኔና አንድ ላይ በጋራ እናባብለዋለን። እሺ ቻው። आदि, አዲ आप थर्ड आए। አንተ ሶስተኛ ወጣ። प्रशांत, ፐርሻንት फोटोज देखे मैंने। ፎቶዎቹን እኮ አየኋቸው። እኔ በጣም ያምር ነበረ። आदि, አዲ तेरे लिए गेम्स लाई हूँ। ይኸውልህ ለአንተ ጌሞች አምጥቼልሃለሁ። भाई नहीं አንቺ ስወዳደር እኮ አልመጣሽም። सॉरी, ይቅርታ፣ काम में फंस गई थी। ስራ ይዞኝ እኮ ነው። እንደዚህ ምን አይነት ስራ ነበር ማየ? አንቺ ባትኖሪ ቆይ ባቡሩ ይቆማል። የሁሉም እናት መጥቶ ነበር። የሪያን እናት ሁላ መጣች። የደክሽ እናት መጀመሪያ መጣ ነበር የተቀመጠችው። የአንቺ ስራ ይሄን ያህል አስፈላጊ አይደለም። አንቺ እኮ ትኬት መቁረጥ ነው ስራሽ። ያንንም ስራ አተሽ መምጣታችን प्रशांत
እኔ የቱ ጋር ነው ያጠፋሁት? क्या कमी रह गई थी? ምን ጎሎኝ ነበር? ቆይ अच्छी मां नहीं बन पाई क्या? ጥሩ እናት መሆን አልቻልኩም? ጂያ እንደዛ አይደለም። አንተ አያ አይደለ मुझसे कैसे बात की? አዲ እንዴት እንዳናገረኝ ነኝ። ሕፃን ልጅ አይደል እንዴ? በንዴት ይሆናል የተናገረው። अच्छा है तो कुछ भी बोलेगा। ሕፃን ልጅ ስለሆነ ምንም ነገር ይናገራል። उसे बोलने की जगह है मुझे समझा। እሱን እንደመናገር ፋንታ እኔን ታስረዳኛለህ እንዴ አንተ? समझने की जिम्मेदारी सिर्फ मेरी है। ሁሉንም የመረዳት ኃላፊነት የኔ ብቻ ነው። አንተ ልረዳ፣ አዲ ልረዳ፣ ቢሮ ውስጥ አለቃዬ ልረዳ፣ እኔን የመረዳት ኃላፊነት የማን ነው ታዲያ? शाम में क्या कर सकती थी? ፐርሻንት እኔ ምን ማድረግ እችል ነበር? कर रही हूँ। ምን እያረኩ ነው ያለሁት? तुम्हें लगता है कि तुम्हारी मम्मी አንተ ይሄን ይመስላል ያንተ እናት ምንም አስፈላጊ ስራ ማሰራ አይደል? ግን አንተ ታውቃለህ በዓለም ላይ ሁሉም አስፈላጊ ስራ የትኛው እንደሆነ? माँ का। እናት መሆን። तुम्हारी मम्मी ना ያንተ እናት जा सकती थी, በጣም ወደፊት መጓዝ ትችል ነበር በህይወቷ። लेकिन वो दो लोगों की वजह ግን እሷ በሁለት ሰዎች የተነሳ ወደ ኋላ ቀረች። በማን የተነሳ? से, हम दोनों की वजह से। በእኛ ሁለታችን የተነሳ ነው። तुम अपनी मम्मी को አንተ እናትን साल से जानते हो, ለባለፉት 7 ዓመታት ነው የምታውቃት። तुम्हारी मम्मी को እኔ ግን እናትን ለባለፉት 10 ዓመታት ነው የማውቃት። तुम ये जानते हो አንተ ይህን ታውቃለህ እሷ ምን እንደሆነች። कि मैं ये जानता हूँ ግን እኔ ይሄን አውቃለሁ ምን እንደነበረች። አራት ነጥብ ለሰሜኑ ባቡር ጣቢያ ቡድን። ቻው ጂያ፣ ዝግጁ ነሽ? ወደ ውስጥ ትግባ እሷ። ጂያ ጃት ሁለት ነጥብ ለሰሜኑ ባቡር ጣቢያ ቡድን። ጂያ ንገም ሪቱ ኔጊ मीनू कहती थी कबड्डी प्लेयर, ሚኑ ትል ነበር የከበዲ ተጫዋቾች ብዙ አሉ፣ ጂያ ግን አንድ ነች። कबड्डी की वजह से जया को በከበዲ የተነሳ ጂያ ዲሉ ስራ አገኘች። ከዛ በኋላ እኛ ተገናኘን። አይ ማነክ ጂያ ፐርሻንት ጂያ चाय लेके आ रहा हूँ, आपको चाहिए? እኔ ሻይ እፈልጋለሁ። አንቺ ሻይ ላመጣ ነው የምትፈልጊው ነገር አለ? አዎ አሁን ነፃ አይደለም። እስከ 1 ሰዓት ልምድ አለብኝ። ሁለት ቲኬት ቁረጥናሽ ተዘጋጅ። እሺ እኔ የመንግስት ስራ ነው የምፈልገው። በቃ ፐርሻንት ये मीनू है। እቺ ሚኑ ነች የኔ ምርጥ ጓደኛ። ይሄ ፐርሻንት ነው የኔ तेरा? ያንቺ ምን चलें? እንሂድሽ हर एक खिलाड़ी अपने लिए እያንዳንዱ ተጫዋች ወይ ለራሱ ወይ ለቡድኑ ይጫወታል። कुछ एक खुश नसीब खिलाड़ी ऐसे የተወሰኑ እድለኛ ተጫዋች ደግሞ እንደዚህ ሆነው አሉ खेलने का मौका, ለሀገራቸው የመጫወት እድል የሚያገኙ सही मायने में कुछ በትክክለኛው ደረጃ बनाने का मौका मिले। የሆነ ነገር የማድረግ የሆነ ደረጃ ላይ ለመድረስ እድል የምታገኝበት የኤሽያ ከበዲ ውድድር को ये कब चाहिए? አመት ከ6 ወር ነው የቀረው። አገሪቱ ይሄን ዋንጫ ትፈልጓለች። እንኳን ደስ አለሽ። አመሰግናለሁ አለቄ። ትርጉም
ከኤቶን ፕሮዳክሽን ጂያ ምን ነው ጂያ ደህና ነሽ? तुम ठीक हो ना? ደህና ነሽ ወይ? ये चांदनी चौक वाले परांठे ना? ይሄ ቻንድኒ ቾክ ፐራቴ እንደመጀመሪያው አይደለም ጂያ ये पराठों का नहीं ይሄ የበላሁት ፐራታ አይደለም ያንተ የፈጠርከው ችግር ነው አርግዣለሁ አያ मम्मी मैं हॉस्पिटल में हूँ እማዬ ሆስፒታል ነኝ का टाइम आ गया है አያት የምትሆኝበት ሰዓት ደርሷል ምን እውነት लगता है እንደሚመስለኝ አሁን አንቺም ከበዲን ቻው ብለሽ የምትሰናበችበት ሰዓት መጥቷል እንደዛማ መቼም አይሆንም እናያለን मतलब कबड्डी हो रहा है አረ ከበዲ በጣም ተጫወሽ አንቺ नमस्ते सर ሰላም አለቄ ሰላም ጂ አንዴ ነሽ ደህና ነኝ አለቄ में ये आ जाएगा በሁለት ወር ልጅ ይመጣል በስድስት ወር ነው ተመልሼ እመጣለሁ ፐርሻንትን በጣም ተስፋ አድርጓል እኔ ወደ ከበዲ ጨዋታ እንደመለስ እሱም ድጋፍ እየሰጠኝ ነው እናያለን እስቲ ራስሽን ጠብቂ देखिए वैसे तो कोई कॉम्प्लिकेशन नहीं ምንም ውስብስብ ነገር የለውም बच्चे को हमने ግን ልጁን እኛ ኒያስ ውስጥ እዚህ ትንሽ እንዲቆይ አስቀምጠናል ምክንያቱም በጣም ሲወለድ ደካማው ነው የተወለደው ክብደቱም በጣም ቀላል ነበር ያተነፋፈስ ችግሩን በጣም ነበረበት लोगों को कुछ बातों का ख्याल रखना እናንተ የተወሰኑ ነገሮችን መጠንቀቅ አለባችሁ बच्चे की इम्यूनिटी बहुत कम है ልጁ और इम्यूनिटी እንክብካቤ ያስፈልገዋል और उसको बुखार ደጋግሞ እሱ ትኩሳትና ሳል ሊይዘው ይችላል ኢሚኒቲ ስለጎደለው ከውስጡ እሱ ጠንካራ ለመሆን በጣም ጊዜ ይፈጅበታል और वो वक्त आपको देना पड़ेगा ያን ደግሞ ጊዜ እናንተ ለሱ መስጠት አለባችሁ ስለዚህ የሆነ ሰው በተከታታይ ከልጁ አጠገብ ተገኝቶ እሱን መጠበቅ አለበት ख्याल रखना पड़ेगा እሱን ለመንከባከብ मैम जाना ዶክተር እሺ ጂያ መጣው ነኝ आपका ख्याल कौन रखेगा አንተን ማን ይንከባከባል እናትህ ትንከባከባለች आपको स्ट्रॉन्ग कौन बनाएगा አንተን ማን ጠንካራ ያደርጋል እናትህ ታደርጋለች मम्मा ने हमारे लिए वो चीज छोड़ እናትህ ለኛ ብላ ያንን ነገር ቶች ከሁሉም አስፈልጣ ተወዶ የነበረውን ነገር के लिए हम उसे रोज भी थैंक यू बोले ना वो भी कम है እሷን ሁሌም ብናመሰግናት ያንሳታል ይቅርታ ማዬ አዲ मम्मी की एज क्या है የማዬ እድሜ ስንት ነው ለምን बताओ तो አረ ንገረኝ እንጂ ብላ 32 32 32 में कम बैक नहीं होता እና በ32 አንድ ተጫዋች መመለስ አይችልም सेरेना विलियम्स का नाम सुना የሰሪና ዊሊያምስን ስም ሰምታል የአንድ ልጅ እናት ነች በቴኒስ ደግሞ የሁሉም አባት अगर तुम अपनी मम्मी से कम बैक አንተ ከእናት ጋር ማነጻጸር ከፈለግ አንተ አናግራት በእኔ ትከሻ ላይ ሽጉጥን አስቀምጠ ለምን ተኩሳለህ አንተ ከርዕሱ ዞር እያልክ ነው ነጥቡ ዙሮ ተመልሶ ወደ አንተ ነው የሚመጣው አባዬ ና በል रोजो कर दो
ሮጀር ፊልደር भी बढ़ रही है। ከእድሜ በላይ ፈጣን ነበር። 5 ደቂቃ እናት ደረጃ ስትወጣ ታለቀልቃለች። 15 ደቂቃ እንዴት ነው የምትጫወተው? ታይገር ውድስ፣ ማይክል ጆርዳን፣ ኢብራሂም፣ ፒተር ቼክ፣ መሐመድ አሊ አይሆንም። आपकी गलती है। ያንተ ጥፋት ነው ማለት मेरा ख्याल रख सकते थे। አንተ እኔን መንከባከብ ትችላል ነበር እንዴ? እማዬ ስሜት ያውና ነው የተናገረችው። ልጄ እኔ አንተን እንከባከባለሁ ብላ ያኔ አንተ ለምን እኔን አላልካትም? ጂያ ሁለታችን እንከባከበዋለን። ለዛ እኮ ነው ጨዋታው ነው የተወችው። አንተማ እናቴን ድጋፍ ብትሰጣት ኖሮ ዛሬም እናቴ እየተጫወተች ነበር። ኧረ እኔን ጥፋተኛ እንደሆን ለምን ትወቅሰኛለህ? የአማልክቱ መልክ ነኝ፣ ውሸት አልናገርም። ይህን ኃጢአት አንተም ሰርታል። እድል እየሰጠው ነው ጸበል እንድትጠመቅ አስብ። ይኸው ዳሉም ተሰራ። እኔ ወደ ጨዋታ ልመለስ። ኧረ ሙሉ ንግሬን ስሚ። የመመለስ ቀልድ እንድቀልጅ ነው የምፈልገው። ፐርሻንት እድሜና ወገቤ ሁለቱም ለከበዲ ብቁ አይደሉም። ለዚህ እኮ ነው የምልሽ። አንዴ ሞክሪን አልቻልኩም በይ። የውሸትም ቢሆን አንዴ ከበዲ ስትጫወች ቢያይሽ ይደሰታል። ለሱ ብለሽ አንዴ ሞክሪው प्लीज मान जाओ ना यार। እባክሽ። እሺ በይ አዲ እባክሽ። ራሴን አዝወረው እኮ እባክሽ። ይሄ እንዴት ሊሆን ይችላል? थोड़ा सा सच और ትንሽ እውነትና በጣም ብዙ ውሸት ካረግሽ ይቻላል። उन्हीं के लिए कबड्डी में वापस आने का नाटक ከበዲ ለተኩላቸው ሰዎች መልሼ ከበዲ የመጀመር ቀልድ ልቀልድ? क्यों नहीं होता है? ለምንድን ነው በእኔ ሁሉ ነገር ኖርማል የሚሆነው? እኔ ያለው አይደል እንዴ ኖርማል ሆንኩኝ? እኔ ያለው ኖርማል ሆንኩኝ? እኔ ኖርማል አይደለሁም? አንተ ሁሌ በሚስት የምደበደብ ኖርማል እኮ ነኝ። हो गया। ጨርሻለሁ። አባዬ ዛሬ በእኔ እይታ 2 ኢንች በክብር ከፍ ብላል። የሰውነቴ ቅርጽ ተቀየረ። ልሙጥ ሆንኩኝ። ጥሩ ነዋ። बन रही है। የእኔ ሚስት ውብ ነች እኮ። टिकट जल्दी दे दो बेटा। ትኬቱን ቶሎ እስኪ ልጄ፣ አለዛ ባቡር ያመልጠኛል። गलती ट्रेन पे मत चढ़ जाना चाचा। በሚሄድ ባቡር ላይ እንዳትሰቀል አጎቴ። ለዛ የአካል ብቃት ያስፈልጋል። मिलते हैं। እንገናኛለን። खेलोगी? ትጫወቻለሽ? बच्चियों से डर गई क्या? ልጆቹን ፈራሻቸው እንዴ? कबड्डी क्या बोल रही है? बुड्ढे बुड्ढे बोल। አረ ከበዲ ከበዲ ምን ትያለሽ? አሮጊት አሮጊት በይ እንጂ። खंडर को देख के लगता है कि इमारत काफी बुलंद थी। እድሜዋን ስመለከተው በቃ በአንድ ወቅት ምርጥ እንደነበረች ታስታውቃለች። क्या जया? ምን ነው ጂያ? मैंने तो तुम्हें धो डाला। እነዚህ ልጃገረዶች አንቺን አንስቶ አፈረጡሽ? आपका सिलेक्शन कब से है मम्मी? መች ነው ምርጫው የሚካሄደው ማየ?
ሩፐል ዛሬ አረፈደ जया 1 महीने की बात हुई थी और 2 महीने हो गए ጀ አንድ ወር ብለን አውርተን 2 ወር ሞላሽ እኮ पता है አውቃለሁ जितने दिन बड़ा होगी उतनी आदि की ቀኑን በጨመርሽ መጠን አዲም ፍላጎቱና ተስፋ ይጨምራል እንሂድሽ कैसी चल रही है आपकी ट्रेनिंग? እንዴት ነው ያንቺ ስልጠና क्या बोला आदि ने ምን አለሽ አዲ चलो कोई नहीं ችግር የለውም በቃ ተይ कल एक बार मैं भी बात कर लूंगा ነገ አንድ ጊዜ እኔ ድጋሚ አናግረዋለሁ मैं कुछ बोल ही नहीं पाई እኔ ምንም ልነግረው አልቻልኩም यार तुम बोल देती ना ለምን ኧረ ብትነግሪውስ ኖሮ मान के बैठा कि तुम कम बैक करने वाली हो አንቺ ወደ ውድድር ትመለሻለሽ ብሎ እኮ እውነት አምኖ ተቀምጧል እሱ था प्रशांत ፐርሻንት जब तुम्हें देखती हूँ አንተን ሳይ बहुत खुशी होती है በጣም ደስ ይለኛል जब आदि को देखती हूँ አዲንም ሳየው बहुत खुशी मिलती है በጣም ደስታ አገኛለሁ और जब खुद को देखती हूँ ራሴን ደግሞ ሳይ तो वो खुशी नहीं मिलती ያን ደስታ ማግኘት አልቻልኩም कुछ दिनों से उस खुशी की एक झलक ሰሞኑን खुद में देख पा रही हूँ የዚህን ደስታ ትንሽ ነጸብራቅ በውስጤ እያየሁት ነበር आसानी से नहीं जाने देना चाहती እንዲህ በቀላሉ እንዲጠፋ አልፈለኩም እኔ हो सकता है ये सब ሊሆን ይችላል ይውላ से छीन जाए ከኔ እጅ ሊነጠቅ ይችላል ግን बात का दुख नहीं होगा कि በዚህ ነገር አላዝንም ቢያንስ खुशी को पाने की कोशिश ይህን ደስታዬን ለማግኘት ሞክሬ ነበር ብዬ ጽናናለሁ አንቺ እየቀለድሽ ነው እንዴ मैं मजाक नहीं करी प्रशांत እየቀለድኩ አይደለም ፐርሻንት कुछ दिनों से मुझे भी लग रहा है ሰሞኑን ለኔም እየተሰማኝ ነው እኔ ወደዚህ ውድድር መመለስ እችላለሁ मैं कबड्डी में वापस जाना चाहती हूँ እኔ ወደ ከበዲ ጨዋታ መመለስ እፈልጋለሁ क्या हो गया भाई ምን ነው ወንድሜ ወደ ጠፋ नहीं नहीं አረ ምንም አይደለም घर में सब ठीक तो है ቤት ሁሉ ነገር ሰላም ነው घर में भूकंप आने वाला है। ቤቴ እባክህ መሬት መንቀጥቀጥ ሊመጣ ነው जिस उम्र में रिटायर करना चाहते हैं ጡረታ መውጣት በሚገባት እድሜ ወደ ውድድር መመለስ ትፈልጋለች አላቅም ለምንድን ነው የምለፈልፊማ ያንቺን ድጋፍ አልጠየቅኩሽም ድጋፍም አልሰጥሽም ያንቺን ድጋፍ እየጠየቅኩ አይደለም እኔ ድጋፍም አልሰጥሽም अरे नहीं ቤሰን ኪለዱ አልፈልግም ያንቺን ድጋፍ नहीं मिलेगा तुझे मेरा አታገኝም የኔን ድጋፍ አረ ወደፊት ተጓዙ እንጂ ዝም በል አንተ और मुझे नहीं लगता यहाँ कोई भी እንደ ይመስለኝ እዚህ ማንም ለአንቺ ድጋፍ የሚሰጥሽ ያለ አይመስለኝም है ना प्रशांत አይደለ ፐርሻንት मम्मी जी ምን መሰለሽ እናቴ እንደ ይመስለኝ እሷ ትክክል ነው የምታደርገው मैं सपोर्ट करने के लिए उसने अपना सपना छोड़ दिया እኔን ድጋፍ ለመስጠት ብላ ህልሟን ተወች करने के लिए የእሷን ህልም ደግሞ ለማሳካት ቢያንስ ቢያንስ ድጋፍ ብሰጣት ምን ችግር አለው በጣም ጥሩ वेरी गुड तुम सब በጣም ጥሩ ሁላችሁም እብድ አንድ ላይ ሆናችሁ ተደጋገፉ እኔ እዚህ በእናንተ መሀል ገብቼ ህይወቴን አላበላሽም ድጋፍ እሰጣለሁ ይላል የአያቴ ህይወት ምን ያህል ቀርቶታል ጫማ ትበላለህ በጫማ ነው የምልህ जया ጂያ मीनू को कॉल कर लो መጀመሪያ ለሚኑ ደውይላት के लड्डू तो लाई नहीं የቦንኪ ለዱ አላመጣችም ይሄንን በስኳር ነው የሰራችው እኔ በማር ስሪ ብያት ነበር बड़ा रही है लड्डू ምንድነው የምለፈልፊው ለዱ ምናምን ምንድነው የምትይው तो लड्डू नहीं लाई ना मम्मी अरे አረማ የለዱ ወዳል ባለፈው ያመጣሁት በሰበሰ सड़े पड़े हैं ድጋሜ ብመጣም ምንም የሚመጣ ጥቅም የለም
जया तुम्हें लग रहा है कि तुम ጂያ አንቺ ይመስልሻል रगड़ दिया तो तुम የቦፓል ሴቶችን ስለጣልሽ ወደ አንድ ብሔራዊ ቡድን የምትመለሽ ይመስልሻል? इनके मुहासे तक नहीं फूटे अभी तक አረ እነዚህ እኮ ገና ጀማሪ ናቸው። አንቺ ገና እግርሽ አልጠነከረም። और जिनके साथ तुम्हें भिड़ना है वो सब ከነሱ ጋር የምትጋጭው እያንዳንዱ ጠንካራ ተጫዋች ናቸው እኮ። እንዴት ነው አንቺ ወደዚህ ውድድር የምትመለሽው? तो करने दे यार እባክሽ ልሞክርበት ጓደኛዬ። በድጋሜ እኔ መጋጨት ችግር መፍጠር እፈልጋለሁ። ቢያንስ ማታ በሰላም መተኛት እንድችል ተኛ። እኔን ግን ተይኝ። ये याद है ይሄን ታስታውሻለሽ? 2006 2006 बेस्ट रेडर ምርጥ ተጫዋች नॉर्थ वर्सेस साउथ सेंट्रल ሰሜንና ደቡብ የባቡር ጣቢያ ቡድኖች ግጥሚያ እንዴት ነበር የተጫወትነው ያኔ? पर तब की बात और थी ግን ያኔ ታሪኩ ሌላ ነበረ። इंटरनेशनल में भी फाड़ दिए थे እኛ በአገር ውስጥ ውድድርም እኮ ቀውጠነው ነበረ። वही थी ያኔም ነገሩ ያ ነበረ፣ ዛሬም ነገሩ ያ ነው። ያኔም ያላንቺ መጫወት አልችልም ነበረ፣ ዛሬም ያላንቺ መጫወት አልችልም። तुम तब भी जिद्दी घोड़ी थी አንቺ ያኔም ደረቅ ፈረስ ነበርሽ፣ ዛሬም ደረቅ ፈረስ ነሽ። देखो ይኸውልሽ यहाँ की लड़कियों के साथ खेल कर घुसने እዚህ की कोशिश करोगी ना तो ካሉ ሴቶች ጋር ተጫውተሽ ለመግባት ከሞከርሽ ጊዜ ይፈጃል። እኛ ጋር ደግሞ ጊዜ የለንም። नेशनल टीम में ዛሬ सबसे बढ़िया तरीका ወደ ብሔራዊ ቡድን ለመግባት ምርጡ መንገድ ለሆነ ለባቡር ጣቢያ ቡድን ተመርጦ መጫወት ነው። የባቡር ጣቢያ ቡድን ውስጥ ለመግባት አንቺ የዱገል አለቃን ምርቃት መጠየቅ ይኖርብሻል። आशीर्वाद इस बात से नहीं मिलेगा कि ምርቃቱ ትናንት ምን ስለነበርሽ በሚለው አይደለም የምታገኘው፣ ዛሬ ማነሽ በሚለው ነው ምርቃቱ የምታገኘው። ገባሽ? पंगा लेना लड़की ችግር መፍጠር ፈልገሻል አንቺ ሴት። मैट की आदत ही नहीं हो पा रही है हम तो मिट्टी में खेलते थे चुप እኛ በአፈር ነበር የምንጫወተው። በዚህ ሜዳ እኮ መጫወት ነው አልችልም። መላመድ አለብሽ። ዝም በይ። ሰላም አለቄ። ሰላም ጂያ። አንቺን ከከበዲ ማራቅ የማይቻል ነው። አዎ ትክክል ነው ያልኩህ አለቄ። ዝግጁ ነሽ? አዎ በቃ ነይ እንሂድ። እሺ ነይ በቃ ወደ ቀን በቀን በኩል प्रैक्टिस के बिना सबसे पहले ያለ ልምድ መጀመሪያ ተጫዋች እንደዚህ ነው የሚሆነው፣ ያለ ምንም ልምድ መጫወት ሲጀምር። दुग्गल सर क्या लगता ዱገል አለቃ ምን ይመስላል አንተ? फिसली और पैर भी ट्विस्ट हुआ। አንሸራቷታል፣ እግሯም ተቆላልፏል። አለቃ ከአፈር ሜዳ ወደዚህ ሜዳ ስለመጣች ትንሽ ከብዷት ነው። ሜዳውን አልለመደችም። की जरूरत है। ጂያ ጠንካራ ነው፣ ስልጠና ያስፈልጋታል። አለቃ አንተ እሺ በል፣ እኛ የበለጠ እናበረታታታለን። सर बस አለቄ रेलवे में देख በቃ रिजर्वेशन मिल जाए तो አንድ ቦታ ከተገኘ በሰሜኑ የባቡር ጣቢያ ቡድን ውስጥ ተመልከት። ጂያ ጡር ነች። ይህን ያህልም ግን ጥሩ አይደለችም። ለባቡር ጣቢያ ቡድን መመረጥ የምችለው ሰሜኑ፣ ደቡቡ፣ ምዕራቡ፣ ማዕከላዊ የባቡር ጣቢያ ቡድን ሁሉም ላይ ከባድ ተጋጣሚዎች አሉ። ከነዛ መሃል እሷ የት ነው ቦታ የምታገኘው? ምርጥ ተጫዋቾች ባሉበት ቦታ። እባክህ አለቃዬ एक और रेड करो जय। እስቲ አንድ ጊዜ ደግመሽ ሞክሪ ጂያ። सर बाकी लड़कियों में से አለቄ जया में दिमाग है የቀሩ ሴቶች ብቃት ይኖራቸዋል። ጂያ ግን አይምሮ አላት። በአይምሮዋ ነው የምትጫወተው። እሷ ቡድን ውስጥ መግባት አለባት። እና ዱገል አለቄ እኔ ምን ማድረግ አለብኝ? ईस्टर्न रेलवे में मामला बन सकता है।
የምስራቁ ባቡር ጣቢያ ቡድን ውስጥ ጉዳይ ሊኖር ይችላል። አዲስ ቡድን ነው። አሰልጣኛቸው ጥሩ ቡድን መስራት ይፈልጋል። በየከተማው እየዞረ ጥሩ ተጫዋቾችን እየመረጠ እየሰበሰበ ነው። በአሁን ሰዓት ሞምቤ ውስጥ ነው የምርጫ ማዕከሉም የስልጠና ቦታው። እሱን እናናግረው። ይኸውልህ ያ እኔ አንቺን እዛ ላናግርልሽ ነው የምችለው እንጂ የቀረውን እድልሽን የሚወስነው ያጫወት ብቃትሽ ነው። አመሰግናለሁ አለቃ፣ አመሰግናለሁ። ጂያ ሞምቤ መሄድ አለብሽ አንቺ። चलो इस बहाने हमने मुंबई तो देख लिया। በዚህ ምክንያት እንኳን እኛ ቢያንስ ሞምቤን ጎበኘናት። ምክንያት ብቻ ነው እንዳይቀር ጂያ፣ मात्र चांस हो सकता है। ምክንያቱም 1% ነው ድልሽ። ስሚ हमारी फुर्ती जरा रिजर्व पे चल रही है। ፍጥነትሽ መጨመር አለበት። ከእግርሽ የበለጠ አእምሮሽን ተጠቃሚ። ለጊዜው ፍጥነት ስለሌለሽ ፐርሻንት ነው። ये हस्बैंड है या बॉय? ይሄ ባልሽ ነው ቦይፍሬንድሽ? इतना फोन करता है क्या? ለሚስቱ የኔ ያህል ስልክ የሚደውል ወንድ አለ እንዴ? እስቲ ቆይ ፐርሻንት። पहुंच गई। አቤት ጂያ ደረሽ? አዎ ደረስኩኝ። बहुत बड़ा दिन है। ዛሬ ትልቅ ቀን ነው። በደንብ ጠንክረሽ ተጫወች። थोड़ा नर्वस हूँ। ትንሽ ፈርቻለሁ። हमारे जैसा कबड्डी प्लेयर ना እንዳንቺ አይነት የከበዲ ተጫዋች አልነበረም፣ ሊኖርም አይችልም። በራስ መተማመን ብቻ ተጫዋች። አመሰግናለሁ። በእሺ በቃ ቻው። के बाद फोन करना। ከግጥሚያ በኋላ ደውይልኝ። አፈቅርሻለሁ። እሺ ቻው። አመሰግናለሁ ओ भैया अमिताभ ወንድሜ። አሚታብ ባቻን የት ነው የሚኖረው? का घर देख सकते हैं। የሱን ቤት ማየት እንችላለን चले वो भी सिंगल ወይስ ሰልማን ጋር እንሂድ? እሱም እኮ እንደኔ ሲንግል ነው። कबड्डी 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 सर आपका ज्यादा समय नहीं लेगा। አለቂ አንተን ብዙ ጊዜ አንፈጅም። በቃ አንድ ሁለት እንቅስቃሴ። እሺ ጥሩ በቃ सही जा रही हो। አረ ጥሩ እየሄድሽ ነው ጂያ። ጂያጂ ምርጥ ነው የተጫወትሽው። ምርጥ ነው የተጫወትሽው ጂያ፣ አመሰግናለሁ። जैसा टीम हम ईस्टर्न रेलवे में बना रहे हैं እኛ ለባቡር ጣቢያ የምንገነባው ቡድን ላይ እንዳንቺ አይነት ልምድ ያላቸው ተጫዋቾች በጣም ይጠቅሙናል፣ ያስፈልጉናል። አመሰግናለሁ አለቄ። እሺ እንኳን ደህና መጣሽ አንቺ። ईस्टर्न रेलवे के लिए खेलोगे? ለምስራቅ ባቡር ጣቢያ ቡድን ትጫወቻለሽም ስራም ትሰሪያለሽ። በሁለት ሳምንት ካልካታ መተሽ ሪፖርትሽን ማቅረብ አለብሽ። देख लेंगे। የዝውውር ፎርማሊቲሽን እናሟላልሻለን። አለቃይ ካልካታማ መዘዋወር አልችልም። जा सकती हूँ। አንዳንዴ እየመጣሁ አልጫወትም። ቦፓል ነው እኔ እየሰለጠንኩ የምሰራው። प्रैक्टिस कैसे होगा? ታዲያ እንደዚህ ከሆነማ እንዴት ነው በቋሚነት የምትለማመጁ? ቦፓል ነው የምለማመደው። በእርግጠኝነት ልምዴን እቀጥላለሁ። ሕፃን ልጅ አለኝ፣ ልመጣ አልችልም። देखिए ጂያ ይኸውልሽ मेरा टीम የኔ ቡድን ከኔ ጋር ነው መለማመድ ያለበት፣ በግል አይደለም። አንቺ በየቀኑ ስትለማመጅና ስትጫወች መከታተል ማየት አለብን። ይሄ አይገባሽም። አለቃ ይረዳለሁ። ሕፃን ልጅ አለኝ። ቤቴን ትቼ ልመጣ አልችልም። እባክህ አለቄ። मीनू ሚኑ አቤት አለቄ። डिसाइड कर लीजिए। እስቲ ሁለታችሁ ወስኑበት አለቄ። अगर टीम कलकत्ता की है तो प्रैक्टिस ቡድኑ የካልካታ ከሆነ ልምድሽ ካልካታ ነው መሆን ያለበት፣ ካናዳ። ኧረ አልገባኝም እንጂ እንደመስለኝ ከሰውነትሽ ጋር የአእምሮሽን ብሎ ላልቷል። አንቺ አላገባሽም፣ ልጅ የለሽም፣ ስለዚህ አታቂም። तो हमारा समय क्यों बर्बाद कर रहे እና የኔን ጊዜ ለምን ታወድሚያለሽ? እኔ ጥሩ ስራዬን ትቼ እዚህ መጣሁ ለአንቺ ብዬ። ይቅርታ सॉरी मैंने तुम्हें यहाँ बुलाया ይቅርታ አንቺን እዚህ ስለጠራሁሽ የአንቺን ጊዜ ስላባከንኩኝ። ግን አዲና ፐርሻንትን ልተዋቸው አልችልም። ጂያ እኔ እነሱን መች ተይ አልኩሽ? ትንሽ ጊዜ ህልምሽ ላይም ትኩረት አድርጌን እኮ ነው ያልኩሽ። እኔ አንድ እናት ነኝ። እናት ህልም የላትም፣ ምንም ጥቅም የላትም፣ ምንም የሚያስፈልጋት ነገር የለም ከቤተሰቧ በላይ። ቤተሰቦቼ እቃ ማጠብ አለባቸው፣ ምግብ ሰርቶ መብላት አለባቸው። ፊታቸውን ትያለሽ እንደዚህ ብዬ ስነግራቸው ሁሉም ያህል በሴት ላይ ነው ያለው። የእናት ህልም ከበድ፣ ሁሉም ነገር አየር ላይ ይጥፋ። እናት ህልም የማየት መብት የላትም። ባይም ደግሞ ራስ ወዳድ ነኝ፣ ራስ ወዳድ እናት ነኝ ማለት ነው። የራሴን ህልም ካየሁ እና እዚህ ድረስ ስለመጣሽ እንደዛ ከሆነ ንገሪኛ።
መጨረሻ ምን እንደሆነ አቅሜ ለማየት ይሄ ነው ገደቤና አቅሜ ከዚህ በላይ አልፌ መሄድ አልችልም ተቀመጪ ወንድሜ እንሂድ ከኋላ ራስ ወዳድና ተቀምጣለች ንዳው ትርጉም ከኤቲኤም ፕሮዳክሽን तुम्हें देख के लगता तो नहीं तुम्हारा सिलेक्शन हो गया አንቺን ሳይሽ የተመረጥሽ አልመሰለኝ नहीं तो बत्ती से कैसे दिखाऊं አንተ እንድትደሰት 32 ጥርሴ ላሳየ እኔ ካልካታ ከርኩኝ የቤቱን ስራ ማን ነው የሚሰራው ያንተ ምግብ ያዲ ምግብ ያዲ ትምህርት ቤት መሄድ የሱን የቤት ስራ መድኃኒቶቹ ያንተ ስራ የቤቱ ስራ लिस्ट बनाने लगूंगी ना ሊስት መጻፍ ከጀመርኩኝ 200 ገጹ ላይ አይበቃኝም कैसे होगा सब मेरे बिना እንዴት ነው የላ ነገር ያለ ነው ቤቱ የሚሆነው አለ ነገር የሚመፍትስት तुम क्या बोलोगे አንተ ምን ትናገራለህ ፊትክ ላይ እኮ ግልጹን ይታያል አንድ ትኬት ወደ ሳንቺ रुक जाओ मैं दे देती हूं ሁለት ደቂቃ ቆይ እኔ አመጣላለሁ እኔ ልውሰድ መልመድ አለብኝ तुम कोलकाता जा रही हो አንቺ ካልካታ ትሄጃለሽ አይደል तुम्हारे बिना ज़्यादा से ज़्यादा क्या होगा ያላንቺ ቢበዛ ይበዛ ምን ቢሆን ነው खाने ही नहीं मिलेगा በአንቺ እጅ የተሰራ ምግብ አላገኝም እንደዚህ አይነት ብዙ ችግሮች ይገጥሙኛል ከአንድ አመት በኋላ አንቺ ማታስታውሽው ምን ማላስታውሰው ምን ረሳዋለሁ ይሄን ችግር ምን አስታውሰው ይሄን ነው አንቺ አንድ ድል ገጥሞሽ ነበር ያ ድል አመለጠሽ ይሆናል ምን አስበው ነገር ይሄን ስህተት በድጋሚ አትፈጽም ይጂያ ፐርሻንት आदि मेरे बिना कैसे रहे አዲ ያለን እንዴት ይኖራል मुझे बहुत दुख होगा मामा እኔ በጣም ነው ማዝነው ማየ आप कबड्डी छोड़ोगे በድጋሚ ከበዲ ግጥሚያሽን መጫወት ከቶሽ ደግሞ कल से तुमसे पीछा छूट रहा है አስቸጋሪ ሁኔታ ነው हमसे मत छीनो मैडम ከሱ ያመለጥሽው መቤቴ እኛም ካንቺ ተገላገልነው ይሄን እድል አትንጠቂ አው ማየ ሂጂ ባክሽ እቴ ይሄን ጊያጂ ይሄ ምን ያስፈልግ ነበር አመሰግናለሁ मिस करूंगी तुम्हें ትናፍቂኛለሽ አንቺ የሆነ ነገር አርገሽ አሳየን ራችን ጠብቂ እቴ አንቺ ላለቀ ንገሩልኝ ቻው थोड़ा राशन लाने जा रही हूँ सोचा किचन भर दो ምግብ ማፍጫ ክፍሉን ዕቃ ገዝቼ ሞልቼ ልሄድ ብዬ አሰብኩኝ ለሁለቱም የሚበላ ነገር እየመጣሽ እያየሻቸው አንቺ ሳትጨነቂ እንጂ እድለኛ ነሽ ሌላ እድል ማግኘትሽ ध्यान रखना अपना ራችን ጠብቂ प्रशांत ፐርሻንት बता देना हमें የምትፈልገው ነገር ካለ ንገረኝ እሺ ወንድሜ ሚስት प्रशांत जैसा समझदार पति ፐርሻንትን የመሰለው አዋቂ ባል እንዳንቺ አይነት ሴት ነች እድለኛውን ያገኘችው አንቺም አማልክቱን ለምኛ ፐርሻንትን የመሰለ ባል እንድታገኝ ለጊዜ ይሄንን ነው የምለምነው አንቺ ወደ ከበድ ግጥማ ድጋሜ ተመልሰሽ እንድትቀውጩ ራችን ጠብቂ मामा को मिस करेगा እናት ትናፍቃለች አይደል አትናፍቀኝ ሂድ እባክህ ውሸታ आदि की स्कूल बस कितने बजे आती है የአዲ ትምህርት ቤት ባስ ስንት ሰዓት ነው የሚመጣው አንድ ሰዓት 26 जनवरी को क्या है ነሐሴ 15 እና በ26 ጥር ምንድን ያለው የነጻነት ቀንና የህዝብ ቀን ፐርሻንት को पेट के कीड़े मारने की दवाई खिलानी አዲ የሆዱ መድኃኒት መስጠት አለበት የሆዱ መድኃኒት ምንድነው የምታጠጣው መድኃኒት ዝንኮፈት ምን ያህል መጠን 5 ml አዲ भूल जाए तो तुम አባት ከረሳ አስታውሰው बिना बोले मम्मा को रोज क्या करना है वीडियो कॉल ሁልጊዜ ለእናትህ ሳትጠይቅ ምንድነው የምትደውላት ቪዲዮ ኮል
እራትሽን ጠብቂ። ቻው። እንሂድ አዲ። प्रशांत አቤት ጂያ ምን ሆንሽ? पहुंचते ही फोन करना। እንደደረሽ ደውይልን። लगा तो मैसेज ባቡር ላይ ስልክ ካልሰራ ሜሴጅ ላኪ። चिंता मत करना। ለአዲ ደግሞ አትጨነቂ። बात होगी अब। የአንቺን እናት አናግሬያታለሁ። እሷ እየመጣች እኛ ጋር የተወሰነ ቀን ቆይታ ትሄዳለች። ብቻዬንም እጠብቀዋለሁ እሱን። ሌላ የምትፈልጊው ነገር ካለ ንገሪኝ። ድስቱን በስንት ፉጨት ነው የምታወጣው? አሬ ባቡር ፉጨት አፏጭ ልኩን ሂጂ አንቺ በቃ። ለእኛ አትጨነቂ። ልምድሽ ላይ ትኩረት አድርጊ። አፈቅራለሁ፣ አፈቅርሻለሁ። ቻው አዲ፣ ቻው። प्रशांत हाँ मिल गई टैक्सी प्रशांत አዎ ታክሲ አግኝቻለሁ። ምንድነው ምግብ የሰራችሁት እናንተ? የድንች ሰብዚ ብዙ ዘይት አልበዛውም? एक हॉस्टल पहुंच के फोन कर እሺ ሆስቴል እንደደረስኩ ደውልልሃለሁ። ያዝ እንካ። नमस्ते ሰላም። እሺ ሰላም። जया निगम ጂያ ንገም። ጥሩ እሺ። የኔ ክፍል ቀጥታ ሂጂ። ከዛ ደረጃውን ይዘሽ ወደ ላይ፣ ከዛ በግራ እጅሽ አንድ ክፍል አለ፣ ወደዛ እንዳትሄጂ። ፊት ለፊት አንድ በር አለ፣ ወደዛ ሂጂ። ሁለተኛው በር ኮርነሩ ጥግ ጋ ያለው ክፍል ክፍል ቁጥር 21 ገብቶሻል? नमस्ते ሰላም። प्लेयर के लिए बड़ी और कोच ለተጫዋች ትልቅ ለአሰልጣኝ ደግሞ ትንሽ ነሽ። ማን ነሽ አንቺ? कोच से ऐसे बात करते हैं አሰልጣኝሽ እንደዚህ ነው የምታናግሪው? ይቅርታ መብቴ። በይ ቦርሳውን ወደ ውስጥ ይዘሽ ግቢ። कमरा इतना गंदा रखती हो ክፍሉን የኔ ያህል እንደዚህ እንዴት አቆሸሽው? रात को लाइट ऑन करके सोओगी ማታ ማብራት አብርተሽ ነው የምትተኝው? አንዳንዴ ነው። वेरी बैड በጣም መጥፎ። नहीं रखूंगी मैम መቤቴ እንደዚህ አላደርግም ከዚህ በኋላ። हाँ प्रशांत እሺ ፐርሻንት። አዎ नाम क्या है तुम्हारा निशा ማን ነው ስምሽ አንቺ? ኒሻዳስ። बस खाने लगे। कम तेल वाली आलू की सब्जी। በቃ እየበላን ነው። ቂጣና ድንች ዘይት ያልበዛው። አዲስ सो गया ተኝቷል እንዴ? जया एक नया प्लेयर है ጂያ አዲስ ተጫዋች ነች። वो ईस्टर्न लेडर हुए ከዛሬ ጀምሮ ለምስራቅ ባቡር ጣቢያ ቡድን ትጫወታለች። अच्छा उल्लू बनाया आपने ጥሩ አድርገሽ ፋራ አረግሽኝ። क्या किया እኔ ምን አረግኩኝ? फेंका तो አንቺ ሳንቲሙ ስትወረውሪ ነው የጠራውልሽ። अगली बार गुगली फेंकूंगी ለቀጣዩ ጊዜ गुगली को बोल के नहीं फेंकता है አሳይሻለሁ። አረ ምን ትቀልጃለሽ? वैसे सिर्फ क्रिकेट कोई? से आप कबड्डी भी खेलते हैं ለክሪኬት ነው ፍላጎት ያለሽ? ለከበዲ ሁለት እርምጃ ወደፊት ሂዱ። क्रिकेट और कबड्डी दोनों में से क्या ክሪኬትና
ከበዲ ሁለቱም አንድ የሚያመሳሰላቸው ነገር አለ በደንብ መያዝ አለብን ድገሚ आप इंडियन टीम की कैप्टन रह चुके हैं የህንድ ብሔራዊ ቡድን አምበል ነበር ሻው 7 साल के बच्चे की मां भी हूं የ7 ዓመት ልጅ እናት ነኝ आप ग्रेट हो दीदी ኧረ አንቺ ምርጥ ነሽ እህቴ ये मेरे चैनल सुनो ይኸውልሽ እግሬ ንኪዋ ኧረ እጅ ያልደርስ አለ कॉन्सेंट्रेट जया जी ትኩረት አድርጊ እንጂ ጂያጂ ትንሽ दीदी आपको अपनी स्पीड पे काम እህቴ አንቺ ፍጥነትሽ ላይ ነው መስራት ያለብሽ डिफेंड करके देखिए እስቲ ቆይ መከላከል ልጫወትና ለው ቡድኑ በራጅዳሊ ፍጥነት ነው የሚሄደው እኔ ደግሞ በጋሪ ፍጥነት ነው የሚሄደው आप आएंगे ना इंडियन टीम में ባቡር ጣቢያ ቡድን የመጣችው ድንቤራ ቡድን የመጣችው ለዚህ ነው አመሰግናለሁ የግል አሰልጣኝ ቅጠር እኔ መልሽን እሺ በይ ሁሉም የግል አሰልጣኝ ይቀጥራል कमना तो डबल इंजन ጉዞ ረጅሙ ነው ሰዓቱ አጭር ከሆነ ሁለት ሞተር ነው መቀጠል ያለብሽ ባንቺ ጌታ እንደዚህ አይነት ፈጣን ሞተር አለ अच्छा बेटा ये बताओ ጥሩ ልጅ ንገሪኝ ለምንድን ነው እስካሁን ያላገባሽው ልብ ያልፈለገም ነበር अब ये कष्ट को እና አሁን ለምን ምርጫ ፈለግሽ ይኸውልህ አጎቴ ሰማው ከ3 ከ4 ዓመት በኋላ እንቁላሌ ለመምጣት ችግር አለው እነሱ ደግሞ በቀጣይ ዓመት የልጅ ልጅ ይፈልጋሉ ስለዚህ እሺ ብዬ መጣሁ ይቅርታ ቆይ हेलो डार्लिंग ሄሎ የኔ ውድ እንዴት ነሽ भाई साहब ወንድሜ के बाद भी इनका उत्तु चलता रहेगा क्या ከጋብቻም በኋላ ከበዲዋን መጫወት ትቀጥላለች እንዴ የልጅ ሚስት ሰርታ ብታገኝ ምን ችግር አለው ጥሩ በከበዲ የሚገኝ ብር አለ ኧረ አለ በደንብ አለ እንጂ तो क्या हुआ हम आ जाते हैं እና ምን ይሁን እመጣለሁ አካልካታ አንቺን በእኔ ውለታ ልቀብርሽ ወንድሜ सगाई कर देते हैं በአንድ ሁለት ሳምንት ቀለበቱን እንፈጽምና ቀኑን ደግሞ ቶሎ ቆርጠን ጋብቻቸውን እንፈጽም ओके በእሺ ልዝጋው በቃ ባምባምቦሌ देखो सुनो ይኸውላችሁ ስሙ እድሉ ከእጃችሁ ወጣ አጎቴ ሳምቡሳ በልተህ नहीं बनाए ठीक है እኔ አይደለም ደግሞ የሰራሁት እሺ እሺ መሄዴ ነው ካልካታ በቃ ጥሩ እደውልላችኋለሁ ये क्या है पापा ይሄ ምንድነው አባዬ ያሉ ፓራታ ነው ሲታይ ትንሽ ያስፈራራል ግን देख के पेट भर गया እንዳየሁት ሆዴ ሞላ जया दिखाई नहीं दे रही ጂያን እያየኋት አይደለም ምን ነው ታማ ነው እንዴ और आजकल በአሁን ሰዓት ዋትስአፕ ግሩፓችን ላይም የለችም ጂያ ካልካታ ሄዳለች ምን ነው ምን ተፈጠረ आप लोग तो बड़े खुश እናንተ በጣም ደስተኛ አልነበራችሁ ኧረ አይደለም እንደዛ ምንም የተፈጠረ ነገር የለም በእኛ ማለት እሷ መልሳ ከበዲ መጫወት ጀምራ ነው ኦ मुझे उस व्हाट्सएप ग्रुप में ऐड कर लीजिए እኔን እዛ ዋትስአፕ ግሩፕ ውስጥ አስገቡኝ አሁን ये लाल ही दरवाजा है ना ቀዩ በር ነው አይደለ አዎ መጣው ገባው ያው व्हाट्सएप पे देखा कुत्ते नहीं मैडम ማን ልትገናኝ ነው መቤት ምን ማን ልትገናኝ ነው እኔ ማንም ልገናኝ አልሄድም እባክህ ትላልቅ ሰዎች እኔ ሊገናኙ ይመጣሉ እንጂ ሚኑ ሚኑ እቺ ነች ሚኑ ኒሻ ሁለት ሞተር አስገጥም ያለችኝ ሁለት ሞተር ካስገጠምከ የባቡር አይደለም የሮኬት ለምን አላስጋጠምም አልኩኝ ኒሻ ደግሞ ማነች የኔ ክፍል ጓደኛ ነች ኧረ ነይ ሄሎ ቦምቦሌ ነይ ኧረ የሆነ ነገር ቢ እንጂ አንቺ क्या जरूरत थी इनको बता ምን ያስፈልግ ነበር ለነሱ የመናገር ነገሩን ተራራ ሳከልከው ኧረ አይደለም ጨዋ ሴቶች ናቸው मिट्टी पे डुबकी मार के निकलना आसान አፈር ላይ አምልጦ መሮጥ ቀላል ነው እዚህ ደግሞ የበለጠ ቀላል ነው በዚህ በዘመናዊ ሜዳ ሲሆን ነይ በይ እንጂ ጂያ ባይስቲ ከሰንሰለቱ በጥሰሽ አምልጪ दीदी इजी है बस मैट
प्रैक्टिस እህቴ ቀላል ነው ግን ፍጥነት ያስፈልግሻል በይ እንጂ स्पीड तो तुम्हारे वैसे ही फुस है ፍጥነት ሲጀመርም ደካማ ነኝ አንቺ भूर का रही उठो ምን ታፈጭብኛለሽ ተነሽ स्पीड तुम्हारी ताकत नहीं है जया ፍጥነት አይደለም ያንቺ ጉልበት ያ አስቢ ያንቺ አቅምና ጉልበት ምኑ ጋር እንዳለ ताकत ही आपकी ताकत है दीदी ጉልበትሽ ነው ጉልበትሽ እህቴ ትክክል तोड़ कर निकलना होगा ታርፌ ሳይሆን በጥሼ ነው ማምለጥ ያለብኝ पापा አባዬ जा सकता እኔ እንደዚህማ ልሄድ አልችልም चल कोई नहीं ችግር የለውም በቃ करके ठीक करवा लेते हैं हाँ እናትን ቪዲዮ ኮል እንደውላትና እናስተካክል እሺ में सिलेक्शन हो गए तो ለባቡር ጣቢያ ቡድን तुम्हारे के वाटकते पारबे ना ተመርጫለሁ ብላችሁ ወደ ሰማይ እንዳበሩ ገደብ ይኖራችሁ መልካም ድል ይግጠማችሁ ባሉ ተዘጋጃችሁ አንድ ጊዜ ቆይ አለቀ प्रशांत मैंने कहा था ना मेरा मैच ፐርሻንት ነግሬያ नበር ግጥሚያ ሊጀምር ነው ብዬ देखो ना पापा እማዬ ተመልከች አባዬ ምን እንዳደረገኝ ጂያ ችግር ተፈጠረ አንቺ የሆነ ነገር ማድረግ ትችያለሽ तुमने इसका ከትንሽ ደቂቃ በኋላ ወደ መድረክ ይወጣል ፐርሻንት እንዳለ ፊቱን ያበላሸው ማታ አውርተና ነበር ሜካፕ እንዴት እንደምቀባው जया कुछ करो ना यार हाँ ጂያ የሆነ ነገር አድርጊ እሺ ቆይ የሆነ ነገር አደርጋለሁ እኔ तुमसे एक काम करने को कहा था አንድ ስራ ብዬ ባዝ እሱንም መስራት አልቻልክም እኔን አስቢ ትለኛለህ ጂያ ሁሉን ስራ ያላንቺ እየሰራው አይደል እንዴ ግን አንዳንድ ስራዎች ያላንቺ መስራት አልችልም እያየው ነው እንዴት እንደምሰራማ የእናንተን ወሬ እሺ ብዬ መስማት አልነበረብኝም ቤቴን ትቼ መምጣት አልነበረብኝም प्रशांत सिर्फ बातें बड़ी बड़ी करते አንተ ትላልቅ ወሬ ብቻ ነው የምታወራው ፐርሻንት ስራ ስትባል አረ ለምን አሽሙር ትናገራለሽ እየተወጣው አይደል እንዴ እንዴት እንደምትወጣው ማያየው ነው ጋንም ግብጃ እኔ እሱ አባት ነኝ እስካሁን ጠብቃለሁ ወደፊቱም እጠብቃለሁ तुम जाओ जया ሂጂ በቃ አንቺ ጂያ ህልምሽን አሳኪ እኛ እናየዋለን የሚሆነው ነገር ፐርሻንት दीदी चलो እህቴ ነይ እንጂ ዩናይትድ ስቴትስ 3 ነጥብ ለምስራቁ ባቡር ቡድን አራት ነጥብ እረፍት ሰዓት አሁን ቦታ ቀይሩ पर हंस रहे थे ሁሉም እኔ ላይ እየሳቁ ነው ሁሉም እኔን ያናዱኛል ነገ ትምህርት ቤት ኧረ ተው በቃ አንተ ምን ይጎዳል አንተማ ዝም በል እኔ አንተን አላናግርም ለማየ ደውላት እናት ግጥሚያ ላይ ነች እኔ አላውቅልህም फोन करो ለማየ ደውላት እሷን መልሰህ ጥራት ካንተ ጋር አልኖርም እኔ ከእናቴ ጋር ነው መኖር የምፈልገው ምንም ነገር አችልበትም አንተ እሺ ले लेता हूँ तेरी मम्मी እጠራታለሁ እናትህን हाँ जया አቤት ጂያ कॉल करने वाला ልደውልሽ ነበር ላንቺ ፐርሻንት እኔ ተመረጥኩኝ क्या ምን मैं रेलवे की टीम में सेलेक्ट हो गई ለባቡር ጣቢያ ቡድን ተመረጥኩኝ ንሻ ጂያ ምርጥ ነው የጫወታችሁት आदि አዲ እናት ተመረጠች አናግራት कांग्रेस मामा እንኳን ደስ አለሽ እማዬ አመሰግናለሁ አዲ ይቅርታ ዛሬ ያንተ ዝግጅት ተበላሸ ለምን እማዬ बहुत अच्छा हुआ የኔ ብቃት በጣም ምርጥ ነበር ታውቂያለሽ ምን ያህል እንደተጨበጨበልኝ पर सब ठीक कर दिया አባዬ በመጨረሻው ደቂቃ ሁሉ ነገር አስተካከለ የእውነት አዎ እማዬ እባክሽ አንቺ ጂያ ነገም ነሽ አይደል ሰመር ጆሽ ይባላል ከዚህ ኒውስ ጋዜጠኛ ነኝ ቆይ እደውላለሁ आप मेरा नाम कैसे जानते አንተ የኔን ስም እንዴት አወቀው भारतीय कबड्डी टीम की भूतपूर्व कप्तान को कौन नहीं የአንድ ብሔራዊ ቡድን ከበድ አምበልን ማን ነው
የማያውቃት ቢያንስ የሆነ የሚያቀኝ ሰው አለ ከጋብቻሽ በኋላ ከበዲ ለምንቶሽ ጥሩ ወደፊት ህይወት ላይ ነበርሽ የቤተሰብ ጫና ነበረብሽ जब भी कोई लड़की अपने ምን ጊዜም አንድ ሴት ልጅ ከወደፊት ህይወቷ እረፍት ስትወስድ ቤተሰብ አይደለም ተጠያቂ የሚሆነው የኔም የራሴ ውሳኔ ሊሆን ይችላል የቤተሰብ ጉዳይ ከሆነማ በእነሱ የተነሳ ከበዲን አልተወኩም በእነሱ ጫና የተነሳ ወደ ከበዲ ጨዋታ ተመልሼ መጣሁ क्या मैं रिकॉर्ड कर सकता हूं እሺ መቤት ይሄንን መቅረጽ እችላለሁ አዎ እሺ አመሰግናለሁ አንዴ ቃቆይ मुझे बहुत गर्व है कि እኔ በጣም ኩራት ይሰማኛል እዚህ ድረስ በመድረሴ ከዚህ የበለጠ ወደፊት መጓዝ እፈልጋለሁ በጣም ደስ ብሎኛል በድጋሚ ለእንዲ ብሔራዊ ቡድን የመጫወት እድል ባገኝ अरे आदि कल तुम्हारे እንዴ አዲ ትናንት እናተን በቲቪ አዩአት आज मैं जो कुछ भी हूँ अपने पति ዛሬ እዚህ ደረስኩት በባሌ ድጋፍ የተነሳ ነው ይገርማል पत्नियां बोलती थी መጀመሪያ እንደ ሻሩክ የፍቅር ተናገር ትል ነበር ሚስቶች አሁን ትላለች እንደ ፐርሻንት ድጋፍ ስጡን አረ ወንድሜ ፓርቲው ታለ ፓርቲ አሬው የበላ እንደ በላንሳ ብላ ይሄ ነው ፓርቲው ጥሩ እሺ ይኸውላችሁ እቺ አዲስቷ አንድ ነች እኛ ድጋፍ ካልሰጠናት ማን ይላል ጃን መሰሉ ሴቶች አሉ ወደ ውድድር መመለስ የሚፈልጉ ለምንድን ነው እነሱ ሞራልና ብቃትም ማንጨምረው 12 ሰዓት ቤት ሄዳለች ልጇ መጠበቅ ስላለባት እንዴት እንደዚህ ሊሆን ቻለ ሴት እናት መሆንና ራሷን ወደዚህ ብቃት መመለሷ ምንም ያገናኘው ጉዳይ አለ ብዙ ሴቶች አሉ በአሁን ሰዓት እናት ከሆኑ በኋላ ወደ ውድድር የተመለሱ ብዙ ተጫዋቾች አሉ ድጋፍን እንስጥ ይህን ዜና ለመከታተል ዚዩኒስን ቀጥሉ ቼልሲ कोई भी खिलाड़ी उस दिन के लिए የትኛውም ተጫዋች ለዛን ቀን ነው የሚጫወተው ለሀገሩ የሚጫወትበትን ቀን እያሰበ एशिया कबड्डी चैंपियनशिप के የኤሻ የከበዲ ሻምፒዮንሺፕ ውድድር ሊጀምር ነው እንደሁሉም ጊዜላ እኔ ከባቡር ጠበብ ቡድን ቢያንስ ከ3 እስከ 4 ተጫዋቾች በእንድ ብሔራዊ ቡድን ስር ፈልጋለሁ ओके እሺ እቴ ሲናለቀ तो क्या लगता है इस बार रेल እና ምን ይመስላል ለአሁኑ ከባቡር ጣቢያው ጥሩ ተጫዋቾች እናገኛለን የእንድ ብሔራዊ ቡድን አሰልጣኝና መራጭ ሙሉ ቡድኑ እንዲመረጥ እኛም ተስፋ እናደርጋለን ሙከራችን ይሄ ነው ትርጉም ከኤቲኤም ፕሮዳክሽን ሁለት ነጥብ ለባቡር ጣቢያ ቡድን ምልክት ላርግባት አለቂያ ትመረጥ हेलो मामा ሄሎ ማየ እሺ ስሚኝ जब तेरा इंडियन टीम में सिलेक्शन हो जाएगा አንቺ ለእንድ ብሔራዊ ቡድን ስትመረጪ इंटरव्यू देगी ना ቃል መጠይቅ ስትሰጪ प्रशांत का नाम मत लेना የፐርሻትን ስም እንዳትጠሪ मम्मी का भी नाम लेना የእናችንም ስም ጥሪ እሺ कैसे እንዴት ያንቺ እናት እንዳሳደገችሽ እንዴት ትልቅ እንዳደረገችሽ እንዴት ያንቺን ዳይፐር እንደቀየረች የልጅሽንም ዳይፐር እንዴት እንደቀየረች አረማዬ ስንቴ ያው ሁለት ስራ ሰራ ነበር እሺ መዝጋቴ ነው በቃ ልጄ እሺ ጥሩ እሺ ቻው ቻው ሁለት ነጥብ ለታሚልናዱ ቡድን አረች ትናንትና ጂያነ ገምነች የ2011 አረ ዝነኛ ተጫዋች ነበረች እኮ በ2011 ሳቺ ተዘጋጀች ቁሚ አለቃችን ንሻ ትባላለች ድልስ ሰሞኑን ባለው የኤሽያ ከበዲ ሻምፒዮንሺፕ የምርጫ ሙከራ ዛሬ መጨረሻ ቀን ነው የሙሉ ሀገሪቷ ጂያን ነገም ትመርጣለች አትመረጥም የሚለው ላይ ነው የሴቶች ክሪኬት የሴቶች ከበዲ ብሔራዊ ቡድን ምርጫ ዛሬ ታውቋል አለቄ ጋዜጠኞች በጣም እየጓጉ ነው ጥሩ ነው ሞሬጂ ለሴት ከበዲ ሚዲያው ፍላጎት ካደረበት አገሪቷም ትኩረት ታደርጋለች ሳባደሳይ
रेमबेडिबान न्यागाग्रे स्वीटी सिंह እና ፑጃ ጃደፍ እነዚህ ናቸው የኛ የመጨረሻ ቡድናችን ጥያቄ ያለው አለ የሚናገር አለ सर አለቄ मुझे लगता है इस እንደ መስለኝ እዚህ ሊስት ውስጥ አንድ አስፈላጊ ስም ስታችኋል जया निगम का ጂያ ኒገም आपको लगता है जया इनमें से አንተ ጂያ ከነዚህ ውስጥ ያንዳቸውን ቦታ መተካት ምችል ይመስላል አለቄ ስለ ተጫዋች አይደለም ይያወራል እኔ ያለው የምፈልገው ጂያን ቢያንስ እንኳንኛ ተቀያሪ አድርገን ይዘናት እንሂድ አለቄ እንዴት እንደዚህ ሊሆን ይችላል ሲና ምንድነው የምትለው አለቄ ይኸውላችሁ लड़कियां कब कबड्डी የኛ ሴቶች መቼ बाद भी हमारे በከበዲ ግጥሚያ पॉपुलैरिटी नहीं मिली जो አሸነፉ የሚገባቸውን ያ የሴቶች የከበዲ ግጥሚያ ዝናና ትኩረት ያገኙ አይደለም ዛሬ ቢያንስ ትኩረት አግኝቷል የሴቶች ከበዲ ውድድር እና አለቄ को टीम में जगह दे देते हैं እኛ ጂያን ቡድን ስለዚህ ድጋፍና ቦታ እንስጣት እያንዳንዱ ሰው कमबैक देखना चाहता है የአንዲት ልጅ እናት የሆነች ሴት ወደ ውድድሩ ተመልሳ እንዴት እንደምትጫወት ማየት ይፈልጋል በዚህኛ በስፖርቱ እንጠቀም ይሄ ስፖርታችን ዝነኛ ሲሆን እኮ ነው ጥሩ ተጫዋች የምናገኘው አለቄ जया को हम टीम में जगह दे देते ጂያን ቡድን ውስጥ ቦታ እንስጣት हैं हम አዎ खिलाड़ी का एक्स्ट्रा खर्चा जरूर होगा लेकिन ለአንድ ተጫዋች ተጨማሪ ወጪ በእርግጥ እናውጣለን አለቄ लीग का फ्यूचर इन्वेस्टमेंट समझ ይሄ እንደዚህ አርጋችሁ አስቡት ለሴቶች ከበዲ ለወደፊቱ ኢንቨስት እንዳደረግን አርጋችሁ አስቡት እባክህ አለቄ क्या ምን जया सेलेक्ट होगी ጂያ ተመረጠች አራ አዲናት ተመረጠች ጂያ ተመረጠች ጂያ ተመረጠች ምን ሆናችሁ ፕርቻንት እማዬ ተመረጠች አክስቴ እኛ ድል እንሄዳለን የሻ ከበዲን ሻምፒዮንሺፕ ውድድር ለማየት በጣም ጥሩ አሁን ለጃል ደውላት እኔ አራ መንገልና አግኝታችሁታል ምርጥ ነው ረ ያቺ በነጭ ሸርት ያለችው አንበሏ አለቃውም ጥሩ ነው አራ እየጠበቁ ነው እመቤቴ ምንም እየበላሽ አይደለም ቆይ ሄሎ ብዬ ልምጣ ነኝ हेलो स्मिता ሄሎ ስሚታ I'm Jaya ጂያ አባላለሁ मैं भी कैप्टन रह चुकी हूँ እኔ አንበል ነበርኩኝ በአንድ ወቅት አንቺን ማንም አያውቅሻል अब तो वो खिलाड़ी है जो आई है कुर्सी गरम करने አንቺ ያቺ ተጫዋች ነሽ ቀጥታ መቀመጫችን ለማሞቅ የመጣሽ እኛ ደግሞ ወርቅ ለመውሰድ ነው የመጣን እዚህ አረ ምንድነው ያለችው አስራተኛው የኤሽያ ከበዲ ሻምፒዮንሺፕ ውድድር መክፈቻ ፕሮግራም የሴቶች ከበዲ ቡድን ወደ ስቴዲየሙ እየገቡ ነው ከስምንት ሀገር የተመረጡ ቡድኖች 28 ግጥሚያ አንድ ይሆናል የኤሽያ ከበዲ ሻምፒዮንሺፕ ህንድና ታይላንዶች ናቸው የመክፈቻውን ግጥሚያ ጨዋታ የሚጀምሩት የታለች ማየ የህንድ ቡድን ይህን ግጥሚያ አሸንፎ የግሩፑን መሪነት ያስጠብቃል የታይላንድ ቡድን ደግሞ የህንድን ቡድን ሙሉ ለሙሉ አሸንፎ ወደ ቀጣዩ ዙር ለማለፍ ነው ዳኞቹ ሁለቱንም አንበሎች ለሳንቲም ጥሪ ጠርቷቸዋል በዚህ በኩል እሺ ህንዶች መርጧል ታይላንዶች በዛ በኩል ባሉ ጓደኞች ጂያ ተጫዋቾቹ ሰባት ተጫዋቾች ወደ ሜዳው ገብቷል ተቀያሪ ተጫዋቾች ወደ መቀመጫቸው ሄደዋል በታይላንድ በኩል የነሱ ምርጥ ተጫዋች ሰዋፓን ጫውቷል ለመጀመሪያቸው ሰዋፓ አጋጣሚ እየፈለገች ነው የአንድ ቡድን ለማጥቃት እየሞከረች ነው ጂያ አትጫወትም እንዴ ተቀያሪ ነች
ሳዋፓ አጋጣሚ ጎታ እየፈልግኝ ሳዋፓ ለታይላንድ 2 ነጥብ አምጥታለች። 2 ነጥብ ለታይላንድ። አረ ዝጉባት። የህንድ አምበል ደስተኛ አይደለችም። አሰልጣኙም ቅር ብሎታል። በህንድ በኩል ምርጥ ተጫዋቿ ካልፒና ጁንጃ ገብታለች። አጋጣሚ እየፈለገች ነው። ታይላንዶች ካልፒናን ይዘዋታል። ለህንድ 4 ነጥብ ምርጥ ነው። 4 ነጥብ ለህንድ። ህንድ 4 ታይላንድ 2። የመጀመሪያው ግማሽ ሊያልቅ በቃ ትንሽ ደቂቃ ለቀር የታይላንድ ተጫዋች እየመጣች ነው። ከዚህ ጋር የመጀመሪያው ዙር ጨዋታ አብቅቷል። ረፍት ወጥቷል። ሁለተኛው ዙር ተጀምሯል። ከረፍት መልስ ከህንድ ካልፒና ጁንጃ የህንድ ነጥብ አያችሁ። የኛም ቡድን እንዴት እየቆጠች ነው። ካልፒና ጁንጃ ካልፒና ጁንጃ ምርጥ ቀውጢ ተጫዋች ነች። ከበዲ ካልፒና ጁንጃ የሚደንቅ 4 ተጨማሪ ነጥብ በታይላንድ በኩል ወሳና ይዟታል። ብቻ ቁርጥም ስምቷን ይዛታለች። ምርጥ ታክል 2 ነጥብ ለህንድ። የታይላንድ ቡድን ደካማ እየሆነ እየመጣ ነው። ግጥሚያ ላልቅ የተወሰነ ደቂቃ ነው የቀረው። የህንድ ቡድን መሪነቱን እማዬ መች ነው የምትጫወተው? ከተቀመጥን ቆየን እኮ። ትጫወታለች ልጅ። አንድ ጥሩ ነጥብ አላት። የማሸነፍም ተስፋ አላት። በምላጃን አጋጣሚ እየተፈለገች ነው። ምርጥ ጥቃት በምላጃን። ሌላ 2 ነጥብ 2 ነጥብ ለህንድ። ግጥሚያው ተጠናቋል። ከዚህ ጋር የግጥሚያ አብቅቷል። አንዴ ግጥሚያ በቀላሉ አሸንፋ በዚህ ውድድር ላይ መክፈቻውን ነጥብ አግኝታለች። በዚህ ግሩፕ ውስጥ ወዲያው ነው አንድ ቡድን ሲሸነፈው የሚወጣው። አሁን ቀጣይ ግጥሚያ ህንድ ከባንግላዴሽ ጋር ነው። በጣም ምርጥ ጨዋታ። ኒሻ ኒድ प्रशांत आदि बड़ा अच्छा खेली तुम्हारी टीम आज। በጣም ምርጥ ተጫወተ ዛሬ። እናንተ ቡድን የማን ቡድን ሆነና? አንቺ መች ነው የምትጫወቹው? ማየ በቀጣዩ ግጥሚያ ልጫወት እችላለሁ። ኒሻን ተዋውቃት፣ ሰላም ብላት። እቺ እናቴ ነች प्रशांत आदि። क्या खाया आप लोगों ने? ምን በላችሁ እናንተ? ኒሻ እህቴ ባሱ መጥቷል። እንሂድ። እሺ መሄድ አለብኝ እኔ። አልቄ ስለ አንድ ብሔራዊ ቡድን ምን የምትለው ነገር አለ? የኛ ቡድን ያለበት ብቃት ጥሩ ነው። በጥሩ ሁኔታ እየሄድ ነው እንደ መስለኝ። ቡድናችን ለወደፊቱ እንደዚህ እየጫወተ ይቀጥላል። ህንድ በግሩፕ ኤ የመጀመሪያ አሸናፊነቱን አግኝታል። በግሩፕ ቢ ኢራን ደቡብ ኮሪያን አሸንፋለች። ኢራን ይህን ግጥሚያ 38 ለ20 በሆነ ውጤት ነው ያሸነፈችው። ጠንካራ ናቸው። አዎ ሱማ ናቸው። ቀጣዩ ግጥሚያ ህንድ ከባንግላዴሽ ጋር ነው። ምግብን ብላ ጠንካራ መሆን ካለብህ በል ብላ። በግሩፕ ኤ አንድ ሁለተኛ ግጥሚያው ከባንግላዴሽ ጋር ነው። 7 ደቂቃ ነው ግጥሚያው። አንድ ሰልማት እንደ ጉልበቷ ላይ ጉዳት ካልፒና ተጎድታለች። ካልፒና ጉልበቷ ላይ ነው ጉዳት የገጠማት። አስቸጋሪ ነው። ለካልፒና አስቸጋሪ ጊዜ ነው ጉልበቷ የተጎዳው። እሺ ረፍት ጎሪማ ቤቴ ተቀያሪ ተጫዋች ጂያነገም እና ረዳት አሰልጣኝ ካልፒናን ለመርዳት ወደፊት መጥቷል። ካልፒና በጣም የተጎዳች ትመስላለች። ምናልባት በዚህ ግጥማ ላይ መጫወት ማችል ይሆናል። ቢያንስ አረ በዚህ ጉዳት ተጠቀሚ። ዳኛ ተቀያሪ አንድ የመጀመሪያ ረፍት ጠይቃለች። አሁን ማየ ትገባለች ማያው አሰልጣኙ ሚሊታ ኩማሪ መርጧል።
ያንድ ወጣት ተጫዋች የመጀመሪያ የብሔራዊ ቡድን ግጥሚያ ነው ለመጫወት የገባችው። በዚህ ግጥሚያ ላይ ምንም ትልቅ የሚያመጣ ለውጥ የለም ልምድ ባይኖራትም። አረ ልምድ ያለው ተጫዋች እኮ ነው ማስገባት ያለባቸው። ለምንድን ነው ጀማሪ ተጫዋች የምታስገቡት? በባንግላዴሽ በኩል ወርፋ መጣለች። ባንግላዴሽ የመጀመሪያ ነጥብ ማስቆጠሩ አስፈላጊ ነው። ወርፋ የመጀመሪያው ንኬት ና አንድ የሚገርማቸው ነው የተጫወተችው። እንደምትሰኝ ባንግላዴሾችም ከግሩፕ ውጪ ይሆናሉ። የመጨረሻው ውጤት ባንግላዴሽ 2 ህንድ 30 አንድ ዛሬን ግጥሚያ አሸንፋለች። ላስታውሳችሁ ቀጣዩ ጊዜ ለህንድ ከባድ ይሆናል። እኛ አሸነፍን። አየ አንቺ መቼ ነው የምትጫወቹው? ማየ आपके लिए मेरा खेलना जरूरी है। ለአንተ የኔ መጫወት ነው አስፈላጊ ወይስ የህንድ ማሸነፍ? ሁለቱም अगर एक चूज करना हो አንዱን ምረጥ ብትባልስ? दोनों में से एक ከሁለቱ አንዱን ምረጥ ብትባልስ? ጂያጂ አንቺ ተመልሰሽ ወደ ጨዋታው እንድትመጪ ሁሉም የሀገሪቷ በጉት እየጠበቀ ነው። አንቺ እስካሁን አልገባሽ። ምን ይመስልሻል? ከኔ በላይ ቡድናችን ማሸነፍ ነው አስፈላጊው። በጣም ጥሩ አያችሁ። ስፖርተኝነትን ከኔ ተማሪ፣ የስፖርታዊነት ጨዋነትን ግን ከሷ ተማሪ። ሽሪላንካ ተቋሞ ከልፕና ጀነጂ ደክማለች ትንሽ 2 ነጥብ ለህንድ። አረ የኛ ባቡር ወጥቷል። መቼም የኛ ባቡር ወደ ፌርማታው መቼ ነው የሚገባው? አረ ትኬት ስጡኝ። የኛ ባቡር ግን ወደ ፌርማታው መጥቷል። ቢምላጀን ገብታለች። ቢምላጀን የደከማት ትመስላለች። አረ አዳልቷት ወደቀች። ቢምላ ነጥብ ለማግኘት ብላ ቢምላ እንደመስለኝ ቢምላጀን እጇን ተጎድታለች። በጣም የተጎዳች ትመስላለች ቢምላጀን። ምናልባት አሁን ይሄ ለህንድ ጥሩ ዜና አይደለም። መጀመሪያ ከልፕናጀን አሁን ደግሞ ቢምላጀን ተጎዳች። እናያለን። ሁለት ተጫዋቾች በሌሉበት አንድ የግማሽ ፍጻሜን ጨዋታ እንዴት አድርጋ ነው የምታሸንፈው? मरमर के इस ग्रुप के टॉप तक तो पहुंच गए। እዚህ ድረስ ደርሷል ታግሉ። ከዚህ በኋላ ከባድ ችግር አለ። ቀጣዩ ከደቡብ ኮሪያ ጋር ነው ግጥሚያው። गोबर होने वाला है दोस्त। ከባድ ችግር ሊፈጠር ነው። ያዥ አንቺም ተጫኙ። आदि को बोलो ना मैं टीम मीटिंग में हूँ। አዲን ንገር የቡድን ስብሰባ ላይ እንደሆንኩኝ። ለዚህ ነው ላገኝ አልቻልኩት። ያለዛ እሱ ድጋሜ ይጠይቀኛል። ለምንድን ነው የማትጫወቹው? መቼ ነው የምትጫወቹው እያለ። አረ ቢያንስ ቡድኑ ጥሩ እየተጫወተ ነው። ስጠኝ። እሺ አቤል ልጄ ለምንድን ነው አንቺን እንድትጫወች አላርጉሽ? እማዬ እኔ ምን አውቃለሁ? አረ አጣሪ አሰልጣኝሽን ጠይቂ። ለምን እንደዚህ እንደሚያርግ አሰልጣኙ እኔ ያል ጭንቀት አለበት። እኔ ዘራስን ጭንቀት ይዤልድ እኔን አጫውተኝ ብዬ ምንድነው እንደ ልጅ የምታወሪው? እማዬ እኛ አንቺ ካልተጫወች ዝም ብለን ነው ግጥሚያ ለማየት ምን መጣው? አትምጫ። ከናንተ ጀምሮ ማናችሁም አትምጡ። ዝም ብላችሁ እያስጨነቃችሁኝ ነው። እንደው ንዴቷ እስካሁን አልበረደላትም። ሁሌ ዝም ብላ መናደር ነው። አረ ተጠይቃ አሰልጣኟ ምንድነው ችግሩ? ይላችሁ በጣም በፍጥነት ነው የሚጫወቱት የደቡብ ኮሪያ ቡድኖች። እኛ ፍጥነታቸውን ነው መቀነስ ያለብን። አለቄ ከዚህ የሚሻለው እኛ ፍጥነታችንን ብንጨምርስ? በዚህ ፍጥነት ሴቶቹ ቴክኒካቸውን ቢረሱስ? አምበል ነሽ፣ እንደ አምበል አስቢ። ይቅርታ አለቄ። ምን ታያላችሁ? አሁን ጻፉ። አንድ ነገር ልናገር ነኝ። ቡድኑ ላይ ቦታ ለማግኘት ነው የምጠይቀው። አረ ቡድኑ ላይ ቦታ ለማግኘት አለ የምጠይቀው። የደቡብ ኮሪያዎችን ተቋሙ ስለኛ ቡድን አስተላለፍ ነው መናገር የምፈልገው። እኛ ቦነስ ፈልገው እነሱ ወደኛ ይመጣሉ። አንቺ ሻምፒዮን አይደለሽ እንዴ? በቤት ስራ ዋቅጂ በቃ ተጫዋቾቹን ፋሻ ምናምን አድርጊላቸው እንጂ በቡድኑ አስተላለፍ ላይ አንቺ አይምሮሽን አትጠቀሚ። कैप्टन አምበል አለቄ ነው ወደዚህ እስቲ። አቤት እሺ አለቄ። पर्सनल खुलना क्या क्या इससे कुछ ከሷ ጋር አንቺ የግል ቂም አለሽ? የግል ጉዳይ አለሽ እንዴ? किसी का हक मार के तो आई नहीं है।
የማንም መብት ነጥቃር ለመመጣችሁ የራሷን ቦታ ራሷ ፈጥራ እንጂ የመጣችሁ ከቡድኑ ሙቹና ስለ ቡድኑ እያሰበች ነው አንቺ የሷን እንደ መስማት ፋንታ ትናገራታለሽ እንዴ ዝም ብለሽ ታዋርጃታለሽ आप बताओ እስቲ አንተ ንገረኝ ምን እናርግ የመጀመሪያ ግፋሽ ፍጻሜ ላይ ትንሽ ደቂቃ ነው የቀረው አሁን ባንድና በደቡብ ኮሪያ ማለት ያለው ግጥሚያ የደቡብ ኮሪያ ቡድን በፈጣን አጫዋት ነው የሚጫወቱት አንዶች ሙከራቸው እንደምንም ደቡቦችን ባሉበት ለማቆም ነው ያው ኪመጣች ያው 2 ነጥብ ለኮሪያ ፍጥነት እንዲያነች ምንም መልስ የላቸውም በጣም ጥሩ ኮሪያ 34 አስቆጥሯል ግጥሚያው ለማለቅ 34 ለ34 እኩል ሆነዋል मम्मा आज भी नहीं खेलेगी እማዬ ዛሬም አትጫወትም አላውቅም ልጄ አያቴ አረ ስለ ባዮሎጂ የምትጠይቀኝ ነገር ምንም ጠይቀኝ ስለ ከበዲ ግን ምንም እንዳትጠይቀኝ ና ጎግሮ ወደፊት እየመጣች ነው ከፍና ጀነጀና ቢምላጀን ተጎድቷል ያው ወደፊት ና ጎግሮ ይሄን መውጣት ትችላለች የኮሪያ ተከላካዮች ያዟት የደቡብ ኮሪያ ተከላካዮች ያን አጥብቀው ይዘዋታል ለደቡብ ኮሪያ 1 ነጥብ እንድሰጡ ደቡብ ኮሪያ በ1 ነጥብ ልዩነት እየመራ ነው እማያውንም አትጫወት ምን ያለ አዲ አራዲኩም እኔ መጣ ቆይ አዲ እኔ ሜዲ ነው በቃ አረ እናቴ ትንሽ ቆይቼ እመጣለሁ እኔ ግጥሚያው ላይ 30 ሰከንድ ነው የቀረው ደቡብ ኮሪያዎች ውጤቱን በዚህ መጨረስ ይፈልጋሉ ደቡብ ኮሪያ 35 እንደ 34 ኒያ አዲ እዛ ጋር ሰልፍ እየተነሱ ነው እና እዚህ ፍለፍት አንተንም ላንሳ የግጥሚያ መጨረሻ ደቂቃ ነው የደቡብ ኮሪያ ቡድን ትንሽ ሰከንድ ነው የሚያስፈልገው ምርጥ ታክል ነው የገባችው እናያለን እስቲ በ1 ነጥብ ልዩነት እንዳሸንፋለች ለትንሽ ከሽንፈት አፍ ላይ እንደ ማሸነፍነት ቃለች እንደዚህማ መሆን የለበትም አሁን እንደጫወቹ ነው መጫወት አለብሽ फाइनल से पहले कैसे चले जाएं वापस ከፍጻሜ በፊትኛ እንዴት ተመልሰን እንሂድ ምንድነው የምታወሪው ጃ አዲ በጣም እየተጎዳ እየተሰማው ነው እኔ የሱን ፊት ሲያዝን ማየት አልቻልኩም አሁንም የኔ መስሏል እናቱ የምትጫወት स्पोर्ट्स में ऐसा होता है ስፖርት ላይ እንደዚህ ነው ያጋጥማል ያለ ነው स्कूल की कितनी छुट्टियां हो गई እሱ ምን ያህል ከትምህርት ቤቱ ቀረ ይበቃዋል ጃ ፍጻሜውን ለማየት እኮ ነገ እንመጣለን ፕርሻንት प्लीज እባክህ लेकर जाओ አዲን ይዘድ ጃ क्या फायदा ऐसे कमबैक कर ምን ጥቅም አለው እንደዚህ ወደ ውድድሩ መመለስ እሺ የመጫወት እድል እንኳን እየሰጡሽ አይደለም इतनी दूर से आए हो फाइनल्स देखे बिना ही चले እንደዚህ ከሩቅ ቦታ መጣ ፍጻሜውን ሳትል ልትሄድ वहाँ जाकर मम्मा को ना खेलते देखने से እዛ ሂጄ ማየ ሳትጫወት ከማየት እንደዚህ ይሻለኛል ባልመለከት अभी तुमने मम्मा की बात का आंसर नहीं दिया አዲ አንተ ለእናት መልስ አልሰጣትም इंडिया का जीतना है मम्मा का खेल እንድታሸንፋለች ወይስ እናት ትጫወታለች የትኛው ለአንተ የሚያስፈልግ ይሄን ተናገር ኢራን በቀላሉ የግማሽ ፍጻሜ ግጥሚያ ያሸንፋለች አሁን ፍጻሜ የምትጋጠመው ከአንድ ጋር ነው ईरान की टीम ने तो उत्पात मचाया हुआ የኢራን ቡድን በጣም ቀውጢ ናቸው መንግላ እነሱን ለማስቆም የሆነ ነገር ማድረግ አለባቸው सर दिमाग काम नहीं कर रहा है አለቃ አይምሮ ስራ አልሰራ ብሎኛል कोई भी स्ट्रेटजी वर्क करने के लिए የትኛውም खिलाड़ी እቅድ ለመስራትና ለመጠቀም የሚሆን ተጫዋች ያስፈልገናል और वही तो नहीं है अपने पास እሱን የሌለን በአይምሮ የሚጫወት ተጫዋች እኛ ጋር
ካፕቴን मैं कुछ बोल सकती हूँ እኔውን ነገር መናገር እችላለሁ बोलो ተናገሪ सो አለቄ को सपोर्ट करने के लिए हमें እሷን ድጋፍ ለመስጠት እንደዚህ አይነት ተጫዋች ያስፈልገናል በዓለም አቀፍ ግጥሚያ ላይ ልምድ ያለው ተጫዋች ስለ ጂያኖ የምታወሩ ያው उनके जितना इंटरनेशनल का एक्सपीरियंस እንደሱ አይነት የዓለም አቀፍ የጨዋታ ልምድ ማንንም ያለው የለም አመሰግናለሁ सर ठीक कह रही है सर ትክክል ነው ያለችው አለቄ तुम ऐसा बोल रही हो አንቺ ነሽ እንዲህ የምትናገሪው አንቺ ሁሌ ጂያን ትቃወሚያታል ነበር እንዴ ጂያን አልተቃወምኳትም ነበር አለቄ मैं बस अपने टीम के साथ እኔ ቡድኔን ነበር እየደገፍኩ የነበርኩት मुझे भी लगता है इस टीम አሁንም ይመስለኛል እዚህ ቡድኑ ስለመሆን እሷ ብቃት የላትም አታስፈልግም አሁንም እንደዚሁ ይመስለኛል ግን በዚህ ሰዓት ጉዳዩ ስለኔ አስተሳሰብ አይደለም ስለ ቡድኑ ነው አለቄ ኤስ ጂቫ स्वीटी सिंह ስዊቲ ሲንግ नेहा गाड़गे ጂያነገም कम ऑन गर्ल्स በሉ ሴቶች ሞራል በሉ कब खेलोगे मम्मा? አንቺ መች ነው የምትጫወቺው ማዬ ፐርሻንት እባክህ አዲን ይዘድ የኤሽያ ከበዲ ሻምፒዮንሺፕ የፍጻሜው ግጥሚያ በህንድና ብሔራማ አለ አንድ ጥርጣለች भारत को रेड के लिए आमंत्रित किया है አንዶች እንዲጠብቁ አድርጓል ተመልካቾች ባሉ እኛ እናሸንፋለን इस मैच में दबाव ጂያን ላኳት በዚህ ግጥሚያ ላይ ጫነው ለህንድ ነው አሁን ምን ያህል ነው ኧረ አጨብጭቡ ሁለቱም ቡድኖች ዝግጁ ናቸው በአንድ በኩል የመጀመሪያውን ጨዋታ ጂያን ለመጀመር የመጣቸው ኢራን እኛ ሲከተል ጂያደም ኢራን ከ8 ዓመት በኋላ ወደ ድሩ ተመልሳ ጂያነገም ለሀገሩ አንድ ነጥብ ለማግኘት እየሞከረች ነው ሸፍኗታል አጋጣሚ እየፈለገች ነው ጂያነገም ኢራኖች ድል እየሰጡ አይደለም ቦነስ አረ ቦነስ አሁንም ቦነስ ነው ዳኛ ቦነስ መስመሩን አልፋለች ኧረ መስመሩን አልፋለች ሰሜታ ምን እንደተፈጠረ አላውቅም ዳኛው ምንድነው የሚወስነው ኦ ጂያ የቦነስ መስመሩ ሙሉ ለሙሉ አላለፈችም ነበር ህንድ ምንም ነጥብ አላገኘችም ኢራን 0 ህንድ 0 በኢራን በኩል ለጥፊ ገብታለች ለጥፊ የውድድሩ ቆንጆ ምርጥ ተጫዋች ነች ለጥፊ በጦርነት እየሞከረች ነው አንድ ቁርጭምጭም ይነካች ለጥፊ የአንድን 3 ተጫዋቾች ዘራ ኢራን በግጥሚያው ላይ ነጥቧን አጠንክራለች አምሮች ታሟል አይገባችም የአንድ አስቀያሚ አጫወት አሰልጣኙ ፊት ላይ ንዴት እየታየ ነው 3 ነጥብ ለኢራን 5 ደቂቃ ነው የቀረው መጀመሪያው ለበቃ ኢራን 12 እንደ 7 መጀመሪያው እንደመሰለን የኢራን ቡድን ለአንድ ቡድን በጣም ከባድ እየሆነ ነው मम्मी खेल እማዬ እየተጫወተች ነው እማዬ እየተጫወተች ነው ንሻዳት ነች የመጣችው ወደ ኢራኖች በኩል ንሻዳት የመጀመሪያው ረፍት አልቅቷል ህንድ ላይ አሁንም አደጋው አለ ህንድ 12 ኢራን 18 ሁለቱ ቡድኖች ቦታ ቀያይሯል ህንድ የሚያስፈልጋት በአሁኑ ሰዓት ያጫወት ስታይሏን መቀየር ነው መፍትሄ መፈለግ ነው ጂያ ወደዚህ नहीं मम्मा को खेल አራት የማየ ትጫወትባት አትረብሻት ዝም በል አንተ सेकंड हाफ खत्म होने में सिर्फ 10 मिनट तक ईरान की
10 ደቂቃ ነው የቀረው ሁለተኛ ዙር ላይ ለቴፊ ነች የመጣችው በኢራን በኩል መስመሩን ነክቷለች 3 ነጥብ ለኢራን አሮዷ ነች አልነካችም መስመሩን ሆነ ተመለሽ የአንድ ቡድን ተጫዋች ድጋሜ ከጨዋታው ውጭ ምን ሆንክ እማየት ተመልሳ ከጨዋታው ውጭ ነች ይሄ ፍጻሜው ድር ቀስ በቀስ ከአንድ እጅ እየወጣ እየሄደ ነው ጊዜው እየሄደ ነው አጋጣሚም እያመለጠን ነው ጂቫሬድስ በአንድ በኩል አንድ ዲቫ እየሞከረች ነጥብ ለማግኘት ኢራኖች ደግሞ ድል እየሰጡ አይደለም ባዶ የአንድ ችግር ጨመረ የተመልካቾች ተስፋ ደግሞ ቀስ በቀስ እየቀነሰ ነው ኧረ ምንም ይሆናል ጂያም እየተጫወተች አይደለም ባዶ መስመር ነክታ ነው እና አሁን ኢራኖች እያስቸገሩ ነው ኢራን ጥሩ እየተጫወቱ ነው ግጥሚያው ለማለቅ በቃ የተወሰነ ደቂቃ ነው የቀረው ለቲፍ በድጋሜ ኢራኖች እያጠቁ ነው ለቲፍ ወደ አንድ ክል እየመጣች ነው ግፊያ አራውንም ሌላ አንድ ነጥብ ለቲፍ ለማግኘት ተሳክቶላታል ህንዶች ምንም ምላሽ የላቸውም ከአንድ እጅ ውጤቱ እየወጣ ነው ግጥሚያው ለማለቅ ትንሽ ደቂቃ ነው የቀረው ኢራን 31 እንደ 29 ካፕቴን ሲሚታ ገብታለች እነሱ መከላከል ታክቲክ ላይ ናቸው ያሉት ለአንድ ነጥብ ለማግኘት እየሞከር ነው ኒያጂ ሙሉ ለሙሉ እየሞከረች ነው ግን መግባት አልቻለችም ሌላ አንድ ባዶ ያለ ነጥብ በድጋሜ የአንድ ችግር እየጨመረ ነው አሁንም ነጥብ ያው ነው የአንድ ሁለት ተከላካዮች ብቻ ናቸው ያሉት በዚህ ሁኔታ ያስቸግራል ሁለቱም ተጫዋቾች ከጨዋታዎች እኮ ነው ነዛታለች ስሚታ ተከላክላለች አው ሁለት ነጥብ አግኝታለች እንዴ ምርጥ የሆነ መከላከል ነበር ስሚታ ነች ነጥቡን ያስገኘችው ነጥብ እኩል ለእኩል የአንድ ተስፋ ጨምሯል ከዚህ ጋር ጂያነገም ወደ ግጥሚያ ተመልሳለች ለአንድ የመጨረሻ ተስፋ ነው የአንድ ማሸነፍ ሶስተኛ ጊዜው ያለ ነጥብ ከተመለሱ ህንዶች በቴክኒኩ ነው ነጥብ ይሰጣቸዋል ለኢራኖች ጂያ ስኬታማ መሆን አለብሽ ግቢ ጂያነገም እየመጣች ነው ትልቅ ኃላፊነት ነው በሷ ላይ ያለው የአንድ የመጨረሻ ተስፋ በጂያነገም ላይ ይሄ ማድረግ ትችላለች ጂያ እየሞከረች ነው አንድ ነጥብ ማግኘት አለባት ትርጉም ከኤቲኤም ፕሮዳክሽን ሕፃን ልጅ አለኝ ኧረ ብትሰበርስ እዚህ ድረስ የመጣሁት በቃ ገደብ ለማየት ነበር አቅም ለማየት የሁሉም ትንፋሽ ቀጥ ብሏል ሁሉም ጂያን በጉት እየጠበቁ ነው ይሄ ገደብ ነው ከዚህ በላይ መሄድ አልችልም እኔ ጂያ መስመሩ መንካት ትችላለች ጂያሙ ለሙሉ ሞከረች ነካችው አንድ የሻን ከበዲ ሻምፒዮንሺፕ ውድድር አሸናፊ ሆናለች
አለቄ ስልክ ስተኝ እባክሽ ዛሬ ይገባሻል በጣም ጥሩ प्रशांत मुझे तुम्हें आदि को वापस नहीं भेजना चाहिए था አንተና አዲን መልሼ መላክ አልነበረብኝም इतनी आसानी से तुम्हारा पीछा नहीं छोड़ने वाला እንደዚህ በቀላሉማ አንቺን መከተል እኮ አንተ प्रशांत አዲ እማዬ आप लोगों ने देखा እናንተ አያችሁ